ኦል አፍሪካ አንደኛ ደረጃን ይዣለሁ። አሁን አለሁ 6 ወር እንግዲህ ኦል አፍሪካ አንደኛ ደረጃ ሲይዝ አንድ ቀን ጌም የሚባለውን ቦታ እንኳን አላውቀውም። እኔ አሁን በሚሊዮን እጨርሳለሁ እኮ በቀን ውስጥ 30-40 ሚሊዮን እጨርሳለሁ። ፕላትፎርሙ ዝም ብሎ የሚከፍል ምናምን ይመስላል። ጊፍተሮች እንዳሉ ሁሉ ጊዜ ይረሳል። ለምን ነው አላውቅም። ወንዶቹ እንደዚህ ያርጸውራቸው እንዲያረጉ ሲገቡ ነበር የሆነ ሰዓት ላይ ፍትህ ለወንዶች ጊፍት ቦታ ላይ 6 ሚሊዮን ጊፍት አለ። ሂደን አመለከቱ። አንድ ቀን አልፈጀባቸውም አነሱት። ሚኒሊክም ሳይክል ሲያመጡ እንደዛ ተብሎ ነበር። ፖፕላ በወር ከነጥብ በላይ እሰራለሁ። ከነጥብ ሚሊዮን በላይ እሰራለሁ። ማይተሲ አንተ 3 ሞባይል ከፍተን ነው ዛሬ የምንወጣው። 32 ሚሊዮን ብር የፖፖ አንደኛው ኤጀንት ዓለም ላይ ያለው አንደኛው ኤጀንት 32 ሚሊዮን ብር በወር ይሰራል። በኔ ስር እንኳን ያሉ ከ10 በላይ የሚሆኑ ልጆች በቀን ከ20 ብር ተከፋይ ናቸው። 95% ፖፕ ላይ ያለው ሰው ተከፋይ ነው። ብዙ ነገር ደርሶብኝ ከቤተሰብ ጀምሮ ማዘር ሁላ አልቀሳብኛለች። ፖፕ ላይ 101% ሀክ አትደረግ። ሱፐር የገባ ሰው ባይዘው በቀን ከ15 ብር ላይ ያገኛል። 800 ሺህ ብር በአንድ ቀን ዊን አድርጓት ሰጥቷት መልስ አስበላቸው። ወይም የቁማር ሱስ ያለበት ሰው ፖፕ ላይ ሰላም የሸጋቲው ቤተሰቦች እንዴት ከረማችሁ? እንደምን ሰነበታችሁ? እንደምን አላችሁ? በያላችሁበት ዛሬ በጣም አስገራሚ እንግዳ ይዘንላችሁ መተናል። ብዙዎቻችሁ በሸረፍ ሚዲያ በሚል የምታውቁት ሸረፈዲን ኡመርን ያመጣንላችሁ። ሸረፈዲን ብዙዎቻችሁ የምታውቁት ፖፖ በሚባል አዲስ ፕላትፎርም ላይ ብዙ ገንዘብ እየሰሩና ኢትዮጵያን እንዲሁም አፍሪካን በአንደኝነት እየመራ ካለ ልጅ ጋር ነው የዛሬው ፕሮግራማችን የሚሆነው። ሸረፍ እንኳን ደህና መጣ ወደ ሚዲያችን። እንኳን ተጠበቃችሁኝ። ቴንኪው በጣም እንዴት አየው ስቱዲዮአችንን? ስቱዲዮ ደስ ያለ በጣም ከጠበቅኩት በላይ ነው። አምናችሁ ደግሞ ስለጋበዛችሁኝ በጣም አመሰግናለሁ። እኛም ደግሞ ጥሪያችንን ተቀበለ ስቱዲዮአችን ድረስ መጣለ ኢንተርቪው በመምጣት እጅግ ከፍ ያለ ምስጋና እንዲደርስ እንፈልጋለን። ከምን እንጀምር? ያው ከመጀመሪያው እንጀምር። ሸረፈዲን የት ተወለደ? ያው እድገቴ ደሴ ላይ ነው። ደሴ ሸዋብራ አካባቢ። እሺ ወልደቴም እድገቴም እዛው አካባቢ ነው። አሁን ትንሽ ሰፈር ቀይረው ወጣ ብለናል እንጂ እዛው አካባቢ ተወልጄ የሚያደኩት የደሴ ልጅ ነኝ። ባጭሩ የደሴ ልጅ ነኝ። ትምህርት ቤት ሴት ትምህርት ቤት ብዙ ነው። ደሴ ዙሪያ ነው የተማርኩት። ሸዋብር ያው ቁራ ምናምን ቀራረን። ከዛ በኋላ ስልካምባ ትምህርት ቤት ከዛ ወደ ሆቴ እያልን ያው እንደማንኛውም ወጣት 12 ላይ አቋርጠን ወደ ስራ እስከ 12 በቃ አለቀ። አዎ እንደማንኛውም ሩጫ እንጨረስክ። ከዛ ወደ ስራ ያው ትንሽ ሞካከረ እና ኦንላይን ስራዎች ደስ ይለኛል። ዝም ብሎ የሆነ ኤዲቲንግ ምናምን ቲክቶክ እንኳን እንደዚህ ስክሮል ያርገኝ እኔም ብታየው የሆነ ሰው ኤዲት ሲያደርጉ ወይም የሆነ አፖችን ሲሰሩ ምናምን እንደዛ አይነት ነገር ነው የምወደውና በትርፍ ሰዓት ዝም ይሄ እንደዛ አይነት ነገሮች ኦንላይን ስራዎች ሞካከራለሁ። ድሮፖችን ምናምን ሞካከራለሁ። ያው ቀስ ያ ነው ወደዛ የገባው። ፕሮዲዩሰሮችም ነገሩኝና የፖፖ ንጉስ ማለት ይቻላል ያው አሁን ባለው አየር ኦል አፍሪካ አንደኛ ደረጃን ይዣለሁ። ኤጀንሲ ኮሚሽን ይባላል። ከኦል አፍሪካ እስካሁን እየመራሁ ነው የምገኘው። ቤተሰቦች ከኦል አፍሪካ አንደኛ የሆነ ልጅ ነው በፖፖ ፕላትፎርም ላይ ይዘንላችሁ የመጣነው። እጅግ በጣም ሰፋፊ ጨዋታዎችን ይነግራችኋል፣ ያጫውተናል። ስለ ገቢውና ስለ አጠቃላይ ስለ ፕላትፎርሙ እያንዳንዱ ሁኔታ እንጠይቀውና እንረዳለን ያለውን ነገር። ይሄን ፕሮግራም በክብር ስፖንሰር ያደርጉላችሁ ወሎ ሪል ስቴት የምንጊዜም የሸጋቲው ስፖንሰር ነው። ሁለተኛ ደግሞ እንደዚህ ፏድ ምቅ ያደረገን ኒዛም ፋሽን ይባላል። ኒዛም ብዙ ጊዜ የቲሞችን በማልበስ የሚታወቀው ወንድማችን ነው። እጅግ በጣም አድርገን እናመሰግናለን ለሁለቱ። አሁን ወደ ጥያቄያችን ነው። ፖፖ ምንድነው? ፖፖ እንደማንኛውም ሶሻል ሚዲያ ነው ባጭሩ። ያው ጠቅለል አድርጎ ነው ያመጣው። አሁን ለየት ያደርገው ምንድነው? ሁሉም ሶሻል ሚዲያዎች ጠቅለል ብለው ፖፖ ላይ ይገኛሉ። ምሳሌ እንደ ቲክቶክ ስክሮል ያደረክ የምታየው ቪዲዮ አለ። እንደ ኢንስታግራም የምትፖስትበት ፎቶ ምናምን ይፖስታል እዛ ላይ። እንደ ፌስቡክ ዜናዎችን ታነባለህ ስክሮል ያደረክ። አሁንም እንደ ዩቲዩብ ደግሞ ማስታወቂያዎችን ይሰራል በየመሃሉ። ያው በደንብ ኦዲየንሶችን እስከሚያገኝ ነው እንጂ ማስታወቂያዎች በየመሃሉ ማስገባት ፍላጎት አለው። ለየት አድርጎ እንደዚህ በጣም እየተወራለትም ያለው ሁሉንም አጠቃሎ ስለያዘ። ምን ያህል ጊዜ ነው ላውንች ከተደረገ ፕሮግራም? የተመሰረተው ያው ጉግል ላይ ገብቼ ለማየት የሞከርኩ ነበር። በ2008 አካባቢ የተመሰረተው በፈረንጆቹ። ግን ራሱን አፕዴት አድርጎ እንደ አዲስ የተነሳው በ2022 ላይ ነው። አሁን ተነስቶ አሁን 3 አመቱ አካባቢ ማለት ነው። 3 አመት አካባቢ ሞልቶታል። አሁን ወደ 4ኛ አመቱን ሊያከብር ነው። በደንብ በቃ ራሱን አፕዴት አድርጎ የተነሳው 2022 አካባቢ ላይ። ኦኬ አሁን በፖፖ ላይ ብዙ ግርታ አለ ማለት እንደዚህ። አሁን አንዳንድ ጥያቄዎች አሉ። ቁማር አለው ይባላል። ምንድነው ቁማር ነው? ቁማር አለ እንደማንኛውም ሶሻል ሚዲያ እንዳልኩ ሁሉም ነገር ያለበት ቦታ ነው። ጉግል ላይ ገብተህ ቁማር ከፈለክ ገብተህ እንደ ቤቲንግን የመሰለ ፕሮሞሽን ሰራህት በላይ ብዙ የቁማር መጫወቻዎች አሉ። ጉግል ላይ ብትገባ ከፈለክ ደግሞ ሃይማኖትህን ሰርች አድርገህ ማየት ትችላለህ። ከፈለክ የፈለከውን ነገር ፖፖም እንደዛ ነው።
ገብተህ ከፈለክ ቁማር መጫወት ፈልጋለሁ ይላል ሰው ክፍት ነው በራፉ። ከዛ ውጭ ግን አያበረታታም ወይም ተጫዋት ብሎ በግድ የሚያስገባህ ነገር የለም። ሌላው ቀርቶ እንኳን ቁማርን ካለማበረታታት የተነሳሱ ሂደህ እንኳን ኮሜንት ቦታ ላይ ጋምብል ብለህ እንዳትጽፍ እንኳን ይከለክላል። በውስጥ ሜሴጅ እንኳን ስትላላክ በፖፖ በሜሴጅ ስትላላክ ጋምብል ብለህ እንኳን እንዳትጻፍ ነው የሚፈልገው በሜሴጂንግ ላይ በሜሴጅ ሁላ ማለት ነው። ለሌላ የፈለኩት ምንድነው እፈልጋለሁ እኔ ቁማር መክሊቴ ነው በቃ የራሴ እንትን ነው ካልክ እንድትጫወት ይፈቅድልሃል። ከዛ ውጭ ግን አንዳንዱ ሰው የሚያስበው ምንድነው በግድ አስገብተህ እዛ ውስጥ ቁማር እንደምታስለምደው ምናምን ነው የሚያስበው። እንደዛ አይደለም። በቃ መጫወት የፈለገው ሰው ይጫወታል። አሁን አለሁኝ 6 ወር እንግዲህ ከኦል አፍሪካ አንደኛ ደረጃ ሲይዝ አንድ ቀን ጌም የሚባለውን ቦታ እንኳን አላውቀውም እንኳን አይደለም ልጫወት። የሰው ፍላጎቱ ነው። ከኦል አፍሪካ አንደኛ የሆንከው በምንድን ነው? ኤጀንሲ የሚባል ነገር አለ። ሰዎችን በማስገባት አስገብተህ በማስተማር ከዛ በመታስተማር ፕላትፎርሙ ለየት ያደርገው አንደኛው ነገር ይሄ ነው። አሁን ምሳሌ አንተን እኔ ቲክቶክ ላይ ወይ ዩቲዩብ ላይ ብጋብዝህ እኔ የማገኘው ነገር የለም ከወንድማማችነታችን ውጭ። እዛኛው ላይ ግን 50-50 ነው። 50 አንተን እጠቅማለሁ 50 ራሴን እጠቅማለሁ። እንዴት ካልከኝ ቲክቶክ ላይ ሳስገባህ አንተን እዛ ቦታ ላይ ገብተህ ጌሞች ስትጫወት የተለያየ ነገር ስታደርግ የምታገኘው ነገር አለ አንተ። እዛኛው ላይ ግን ስጋብዝህ ዛሬ አንተን ባስገባህ ነገ ፈምሰህ የተለያየ ነገር ስራ ስትሰራ ፕላትፎርሙ ከሚያተርፈው ትርፍ ላይ ለኔ ያካፍለኛል። ምሳሌ ገብተህ ጌም ትጫወታለህ። እንደዚህ ጌም ትጫወታለህ በአንተ ስር ከገባሁ ማለት ነው። በእኔ ስር ትገባለህ። እኔ አስተምርሃለሁ። የማስተማር ኤጀንሲ ማለት የማስተማር ግዴታ ያለበት አካል ማለት ነው። እኔ አንተ ስመጣ በእኔ ስር እስከሆንክ ድረስ ግዴታ የማስተማር ኃላፊነት አለብኝ። ማስተምርህ ለአንተ ብቻ ብዬ አይደለም ለራሴ ነው። አንተ ካላተረፍክ እኔ አላተርፍም። ለሰው ጥቅም እንትን ትላለህ ትተጋለህ እዛ ውስጥና አንተ ገብተህ በእኔ ስር ሆነህ በምትሰራው በእያንዳንዱ ትራንዛክሽን ፕላትፎርሙ ያተርፋል። የፐርሰንት ስራ ይሄ ማለት ቲክቶክ አሁን ምሳሌ አለ እኔ ለአንተ ጊፍት በምሰጥበት ሰዓት 60%ን ይወስደዋል። 40% 60%ን ወስዶ ለኤጀንሲ ምናምን የለበትም እሱ ወጪ ወደ ኪሱ ነው። ይሄንኛው ግን እንደሚያደርገው ከቆረጠው 30% ላይ ለአንተ ግማሹ ለኔ ግማሹ ነው የሚሰጠው። ለፕላትፎርሙ ግማሹ ለኔ ግማሹ። በእያንዳንዱ እንቅስቃሴ ፕላትፎርሙ ከሚያተርፈው ከአንተ ላይ ከሚያተርፈው ላይ ለኔ ይከፍለኛል። ለዛ ብዬ እኔ አንተ የምትጫወተውን ነገር ካለ ፒኪዎች ከማዘጋጅ ከፈለክ ላይቭ ላይ እመጣለሁ ይሄን አስተካክልልሃለሁ። ኦዲየንሶች እንዴት መሳብ እንዳለብህ ጊፍተሮች እንዴት መሳብ እንዳለብህ ሁሉ ነገር እኔ ጋይድ አደርግሃለሁ ማለት ነው። ጋይድ ማድረግ ለራሴም ለአንተም ነው። አሁን አብዛኛው ቲክቶክ ላይ ከሆነ ከመቼ ወዲህ ኢትዮጵያዊ ለሰው መጨነቅ ጀመረ? ለምንድን ነው ለራሳችሁ ብለን ነው ይሉናል። እንዴት ምናምን እያሉ በጣም ያልተለመደ ነገር። ለምን ሰው ለሰው ብዙ ጊዜ የማይጨነቅበት ሁኔታ ላይ ስለሆነ ያለ ነው። አሁን ላይ ግን እውነት ነው ያንተን ስጋብዝህ 50 ለአንተ 50 ለኔ ገብተህ ትጠቀማለህ። እኔ እኮ ጋብዣቸው እኔ ቲክቶክ ላይ ወጥቼ ስለተናገርኩ መተው የሚሰሩ ነፍ ልጆች አሉ። በእኔ ስር እንኳን ሆነው ያው የጋበዝኳቸው ሸረፍ ሚዲያ ላይ የተለቀቀ ብዙ ቪዲዮዎች አሉ። እዛ ላይ ገብተህ ብታይ በቀን 20,000 30,000 የሚያገኙ ነፍ ልጆች አሉ በእኔ ስር ሆነው። 20,000 ብር 30,000 ብር እሱ ትንሽ ነው በቀን አረጎ በዝ እሺ ቀጥል 20,000 ብር እየተገኘ ነው በይ። ይሄ ነገር እኔ እነዛ ልጆች እዚህ ቦታ እንዲደርሱ ለኔ የሚያመጡልኝ ኢንካም ስላለ ለኔም ስለለፋሁት ለነሱም ደርሼላቸዋለሁ። ለኔም ለራሴ ያው ጥሩ ደረጃ ደርሻለሁ። ስለዚህ ባጭሩ እኔ ብቻዬን አይደለም የበላሁት ሁሉም ሰው የሚካፈልበት ተካፍሎ የሚበላበት አፕ ነው ኤጀንሲ። ይሄን ይመስላል። ዋው ደስ ይላል በጣም። እኔም እንዴት ነው የሚከፍለው? ለምሳሌ አሁን ክፍያው ከየት ነው የሚመጣው? አሁን ይሄን ገንዘብ ለምሳሌ 20,000 ብር 30,000 ብሩን መጀመሪያ ከምን ሰብስበው ወደ ምን ላይ ያውለዋል? አሁን ይሄንን ብሪፍሊ ኤክስፕሌን እንድናደርገው ስለፈለኩ። አሁን ላይ ያሉ ውዝግቦች የተነሱት በዚሁ ምክንያት ነው። ለምን እንደሚከፍለን እንዴት ነው ለምን እንደሚከፍለን መጀመሪያ ከየት ወዴት የሚያመጣው የሚል ነገር ይሄ ሐሳብ የተነሳው ይመስለኛል ስለ ኮይን ያለን አመለካከት በጣም ዝቅተኛ ስለሆነ ነው። ኮይን ራሱ ምንድነው ዲጂታል ማርኬቲንግ ነገር ላይ ያለው ማህበረሰቡ ያለው ገንዘብ ዝቅተኛ ነው እና ያ ነገር ይመስለኛል እዚህ ቦታ ያደረሰ። ያው ኮይንን በትንሹ ልገለጽልህና ራሱ ይገባሃል። ከዛ በኋላ ፕላትፎርም ምን እየተጠቀመ እንደሆነ ይገባሃል። በፊት ላይ ግብይት ጭቃ በቃ ነበር። ካሞሌጫው በፊት ምሳሌ እኔ የሆነ በግዢ ሄዳለሁኝ ካንተስ እንዴ ይቀበል መለሳለሁ። ከዛ በኋላ ያው በመሃል የሆነ ችግር ተፈጠረ። ምሳሌ እኔ በግ ከፈለኩኝ ሂጄ በጉን ልቀበለው ስል እሱ የሚፈልገው እኔ ያላስኩትን ዕቃ ሊሆን ይችላል። ምን ተፈጠረ? ያለ መግባባት ነገር ተፈጠረ። ከዛ አንድ ከፍ ተባለና ይሄ ብርና ወርቅ ይሄንን ብር ያው ወርቅ ዝም ብሎ ስለማይገኝ ከየት ማፍሰስ ስለማታመጣው ያንን ወርቅ ፈልገህ ታመጣለህ። ያንን ሰጣለሁ የምፈልገውን ዕቃ ይዤ ሄዳለሁ። ያ ነገር እየመጣ ሄደ። አሁን ደግሞ ወረ ላይ ከፍ ሲል ምን መጣ? ይሄ አሞሌጫው ያልከው
አገራችን ላይ መገበያየት ተጀመረ። እሱም ላይ አሁን አልሆነም። የሆነ ትልቅ እንደዚህ ትልቅ ዕቃ ከፈለክ አስበሃል እንዲህ አድርገህ ዘፍ አድርገህ እንካሙል ይጫው ይሄንን ስጠኝ ሁለት ተሳቢ ዘይደ አይሆንም። ስለዚህ አሁንም ዝቅ አለና መንግስት ምን አደረገልን? በስምምነት ይሄ ብር የሚባል ነገር መጣ። ብሩ ባይዘው ጥቅም የለውም። አሁን ብር አበላው የሆነ ሀገር ላይ አንተን የሆነ የብስ ላይ አንተንና ብርን ብቻ ቢያስቀምጡልህ ካልተገበያየህበት አበላው። ስምምነት ነው ብር እንጂ በራሱ ቫልዩ የለውም። ብር የሚባል መጣ፣ ተጻፈበት፣ ላምጪው እንዲከፈል የሚል ህግ ወጣበት። ስለዚህ በዛ መገበያየት ጀመረ። ከዛ አሁን ከፍ አለና አይተህ ከሆነ የሆነ ነገር ገዛህና በሞባይል ባንኪንግ ልክልሃለሁ። የላኩልህ ምንድነው? ቁጥር ነው የላኩልህ። ግን ያንን ቁጥር ይዘህ ሄደህ አንተ ባንክ ቤት ታወጣዋለህ። ይሄን ያህል ቁጥር አለ ስጡኝ ነው የምትላቸው፣ ይሰጡሃል። አሁን እዚህ ጋር ምን ተፈጠረ መሰለህ? በመንግስቶች ነው ይሄ ቁጥጥር ያለው። መንግስት የሆነ ገጭቋ ከመጣ ላይሰጥህ ይችላል። የሆነ ነገር ተፈጠረ፣ በመንግስት ቁጥጥር ስር ነው ያለው። ምን ተደረገ? ይሄ ቢትኮይን ኮይኖች ምናምን ይሄን ሐሳብ ማንም የማይቆጣጠረው ቁጥጥር አይቆጣጠሩትም። ይሄንን ኮይን የሚባል ነገር መንግስት አይቆጣጠረው። ኮይን የሚባል ነገር ተመረተ። ቢትኮይን በ2008 አካባቢ ተነሳ። ኮይን የሚባል ነገር መጣ። ኮይኑ ማንም አይቆጣጠረው፣ ዲጂታል ከረንሲ ማለት ነው። ዲጂታል ነው በቃ አለ። አሁን ለየት የሚያደርገው ምንድነው? ባንክ ቤት ሄደህ 3 ቢትኮይን አለኝ ስጠኝ ቢትኮይን ብትል በእጅህ አይሰጥህም፣ አለህ ነው በቃ። የቢትኮይኑን ዋጋ ግን በከረንሲ ይሰጣል። የፈለከው ነገር ትገበያይበታለህ። ሄደህ የሆነ ነገር አሁን ሬት አለ፣ ኤክስቼንጅ ሬት፣ በዛ በኤክስቼንጅ ሬት መሰረት በዛ እርግጥ እንትን ታያለህ። አሁን እዚህ ጋር ኮይን ያመረተው ሰውዬ አሁን ዛሬ ዳታ ያየው ነበርና ኮይን ቢትኮይንን ራሱ የሰራው ሰውዬ እጁ ላይ አሁን 1 ሚሊዮን ቢትኮይን ይገኛል ይላሉ። ተጠቃሚ ሆነ ማለት ነው። አጠቃላይ 4 ሚሊዮን ቢትኮይኖች ናቸው የተመረቱት። እስካሁን መጨረሻው ተመርቶ የሚያልቀው 21 ሚሊዮን ነው። 21 ሚሊዮን ቢትኮይን ነው የሚመረተው፣ ከዛ በላይ አይመረትም። ለዚህ የፈለኩት ምንድነው? አሁን ምንድነው ፍላጎታችሁ ካልከኝ ይሄንን በእጅ መገበያየት የሚባል ነገር የወረቀት ገንዘቡ ዲጋፔ ፐርማኒ አይቀርም። ብር እንደታውታ ቁጥር አሰጥም አይታይም፣ በቃ አየር ላይ ነው የምትገበያየው። ፍላጎታችሁ ይሄ ነው። እንደገና ደግሞ መንግስታቶች የማይቆጣጠሩትን ነገር እንትን ማለት ነው። ለምን ገጭቋ በተፈጠረ ቁጥር ችግር ይፈጠራል። ኢትዮጵያ ላይ አሁን 1 ቢትኮይን ካለኝ ማንም ሊወስድብኝ አይችልም። ባንክ ቤት ግን የሆነ ብር ካለ የሆነ ነገር ካለ የሆነ ነገር ትሆናለህ። በጦርነት በቃጠሎ በመናምን ታጣለህ። ይሄንኛው ግን አየር ላይ የሚቀመጥ ነገር ስለሆነ ኮይን ማለት ይሄ ነው። አሁን እዚህ ጋር ፕላትፎርሙ የፖፖ ኮይን ምን አደረገ? ኮይኖችን አመረተ። መጀመሪያ ኮይኖች ባይዘው ይሄን ያህል ከባድ አይደለም። አንተም ኮዲንግ ከተማርክ ልታመርተው ትችላለህ። አመረትክ፣ ግን ከዛ በኋላ እንዴት አድርገህ ነው ወደ ብር የምትቀይረው ነው ቁም ነገሩ። ምን አደረገ? አንድ ፖፖ የሚባል እንትን ከፈተልን አፕ። እዛ ላይ ማንኛውም ማህበረሰብ ገብቶ እዛ ላይ መጠቀም ጀመረ። ስምምነት ነው። እኔና አንተ እዛ እንገናኛለን። ተገናኘን። ከዛ በኋላ አንኛችን አድናቂ አንኛችን ተደናቂ እንሆናለን። ላይቭ ላይ ታገኛለህ። አንተ ስታገኘኝ ለኔ ጊፍት ትሰጠኛለህ። ከየት ነው ጊፍት የምትሰጠኝ? ኮይን ከየት ነው የምታገኘው? ግዴታ ከፕላትፎርም ላይ ነው። በጣም ጥሩ። ቆይ በዶላር ገዝተህ ነው መጀመሪያ በገንዘብህ ገዝተህ ነው ፕላትፎርሙን ኢንጆይ የምታደርገው? ጊፍተሮች አሉ፣ እዛ ትላልቅ ጊፍተሮች አሉ። አሜሪካዊ በጣም የብዙ እንትኖች አሉና በጣም ትላልቅ ጊፍተሮች አሉ ከምልህ በላይ ማለት ነው። እኔ አሁን በሚሊዮን ይጨርሳሉ ኮይን በቀን ውስጥ 30-40 ሚሊዮን ይጨርሳሉ። የራስን ኮይን ከድርጅቱ ገዝቼ ለጊፍተሮች ይሸጣሉ። በቀን ውስጥ በጣም ብዙ 30-40 ሚሊዮን ማለት ቀላል ብር አይደለም። 400,000-500,000 የኢትዮጵያ ብር ማለት ነው። ጊፍተሮች እንዳሉ ሁሉ ጊዜ ይረሳል። ለምን ነው አላውቅም። ፕላትፎርሙ ዝም ብሎ የሚከፍል ምናምን ይመስላል። አብዛኛው ሰው እንደዛ ነው የሚያስበው። ዝም ብሎ አይደለም የሚከፍለው። ያንን ኮይን ከሱ ትገዛዋለህ። ስትገዛው እኮ በዶላር ነው። ለሱ ዶላር ሰጥተህ ነው ሰጥተህ ያለው። እሱ አየር ላይ ነው ያመረተው። አንተ ምን ሰጠኸው? ቫልዩ በቃ ሴት ቫልዩ ሆነ ማለት ዶላር ሆነ ማለት በተዘዋዋሪ። እሱ ትልቅ ጥቅም አገኘ እዛ ላይ። ሁለተኛ ደግሞ ከሰጠህ በኋላ ያንን ኮይን ለሰዎች ጊፍት በመሰጥበት ሰዓት 30% ይቆርጣል። አሁን እዚህ ጋር ትልቅ ውዝግብ የሚሆነው አንተም የሰማኸው ነገር የሚሆነው ምንድነው? ለምንድነው ዝም ብሎ የሚከፍል አፕ የሚባለው ለምንድነው? ይሄ ተነሳ ገንዘብ ሞልቶልህ ታገኛለህ ነው አይደል? ያ የእንትን ስራ ሲሆን ነው፣ የኤጀንሲ ኮሚሽን ሲሆን ነው። የኤጀንሲ ኮሚሽን ያው አንተ ጋር ቁጭ ያለው ስራ እየሰራ ነው፣ ገንዘብ እያመረተ ነው፣ እዛ እየተንጫጩ ነው።
እኔ በአማኑ ቀን አስቀምጬ እንትን ብዬ ያስቀምኳቸው ልጆች ቁጭ ብለው እዛ እየሰሩ ነው። እኔ ኮሚሽን እያገኘሁ ነው። እሺ አሁን እዚህ ጋር ማወቅ ያለብህ ነገር ብዙ አሁን ልጠይቀኝ የቻልከው ምክንያት ምንድነው? ላይቭ ላይ ሲቀመጡ ወይ የሆነ ቦታ ሲያደርጉ ዝም ብሎ የሚከፍላቸው ነገር አለ ቦነስ። ያንን ለምን ይከፍለናል? አሁን ማህበረሰቡ ለምን ይከፍለናል? አሁን ምሳሌ ላይቭ አለ። ላይቭ ላይ አንተ ቁጭ ብለህ አንድ ሴት ላይቭ ላይ ስትቀመጥ የሆነ የሚሰጣት አንድ 1000 ፖይንት አለ። እሺ 1000 ፖይንት ባይዘው 10000 ፖይንት $1 ነው። 10000 ፖይንት 10 ቀን ሙሉ በየቀኑ ተቀምጣ $1 ነው የሚሰጣት። ለምን ያቺን ይሰጣታል ነው አሁን ሰው እንትን ኦኬ ፕላትፎርም ነው አበረታቻ ነው ሰፖርት ማድረጊያ ሴትነትን ይጠቀማል። ያው ይሄ የታወቀ ነገር ነው። ወደሱ ጥያቄ መልሰለሁ። ሴትነትን ያበረታታል። ለዚህ የፈለኩት ግን ዝም ብሎ አይከፍልም። አንተ እዛ ቦታ ላይ ላይቭ ላይ መቆየት ለፕላትፎርሙ ምንድነው የሚጠቅመው? ፕላትፎርሙ ምን ይጠቅማል መሰለህ? እኔ እዛ ላይ ተቀመጥኩኝ ኢንጌጅመንት መቼም የሰው ልጅ ነህ ትግባባለህ ሰው ጋር። እኔ ስቀመጥ ሸርፈዲን ብለህ ትመጣለህ አንተ መተህ እንግባባለንና የሰው ልጅ ነን ሻይ ቡና እንባባላለን። ሻይ ቡና የምትባባለው በምንድን ነው? በኮይን ነው። በኮይን ነው። ጊፍት እንድትቀያየር ነው። በቃ ትራንዛክሽን እንዲፈጸም ነው የፈለገው እሱ። ኮይኑን መሸጥ ነው የድርጅቱ ዓላማ ባጭሩ። በቃ ሌላ ነገር የለውም። ኮይን ሲሸጥለት ትልቅ ትርፍ ስለሚገባለት ማለት ነው። ስለዚህ አሁን ሰዎች ክፍያቸውን የሚያገኙት ምንድነው? ፕላትፎርሙ ላይ ከተመዘገቡ በኋላ በገንዘባቸው ጊፍት እንዲገዙ ኮይን ይፈልጋል። ያን ጊፍት ይቀያየሩበታል። ከነሱ ትራንዛክሽን ላይ አንተ በስር ኖሚኔት ካደረካቸው ወይም በስር ከመዘገብካቸው ልጆች ላይ እነሱ ጊፍት ሲቀያየሩ አንተ ኮሚሽን ታገኛለህ። እኔ ኮሚሽን አገኛለሁ። እዚህ ጋር ማወቅ ያለብን ነገር ሁሉም ሰው ኢንቨስት ያደርጋል ማለት አይደለም። ምሳሌ አንተ ያለ አርት ሊሆን ይችላል። ወተህ ልዘፍን ትችላለህ፣ በሃይማኖት ልቀራ ትችላለህ፣ ልዘምር ትችላለህ፣ የተለያየ ነገር ታደርጋለህ። አንተ ጊፍተር ሆንክ ሽልማት ይሰጣል። ለዛ ሰው ሽልማት ይሰጣል። ሶ አርቱን ሁሉም ሰው ወጥቶ አርቱን እንዲያሳየን የሚፈልግ አንድ ሰው አርቱን ያሳያል፣ ያን ያው ተደናቂ ይፈጠራል። አድናቂና ተደናቂ ይፈጠራል። በዛ ሰዓት ትራንዛክሽኖች ይፈጸማሉ። ትልቁ ግቡ ይሄ እውነት ነው። አሁን ገብተህ ስታየው አሁን አፑን አሁን አስከፍቼ ባሳይህ ስትገባ ይሄን ነገር አታገኘውም። አሁን ላይ ያለው አየር ምንድነው ካልክ ኤጀንሲ የሚባለው ነው። ኤጀንሲ የሚባለው ነው። ገና ስላልተስፋፋ አርት ምናምን አታገኝም ብዙ። አሁን ቶሎ ሰዎችን የሚያዝ ኔትወርክ የመስራት ስራ ነው የሚሰራው አሁን ላይ ባለንበት ተጨባጭ። ከትንሽ ጊዜ በኋላ ግን ሁሉም ሰው ይገባና አዲስ ሰው የሚጠፋበት እኔ አልገባም የሚገምት አለ ይበግል አዲስ ሰው የሚጠፋበት ሰዓት ይመጣል። ሶ በዛ ሰዓት አዲስ ሰው ስለማይመጣ ኤጀንሲ የሚባለው ነገር እየቀዘቀዘ ይመጣና ሁሉም ሰው አርት ማሳየት ፕላትፎርም ማስታወቂያ መስራት ይጀምር እያለ እየተስፋፋ ይሄ አሁን ላይ ብትገባ አርት ላይ ትችላለህ ለፈልግ ግን አላማው ትልቁ ግቡ አላማው ሌላ እንትኖች ላይ ብትሄድ ሌላ ዓለሞች ላይ ባንዲራ ቀየረህ ብትሄድ አፍሪካ ሌላ ከኢትዮጵያ ውጭ ያሉ ሀገሮች ላይ ቁጭ ብሎ የሚያስተምር ሰው የለም። ስለ ፖፑላር አስረዳችሁ ምናምን ብሎ የሚጽፍ ሰው የለም። ለምን የተማረ ኃይል ነው ያለው እዛ። አንተ እኮ እዛ ላይ ቁጭ ብለህ ኮፒ የሆነ ቦታ ፔስት እና ኮፒን የምታስተምር እኮ እዛ ቁጭ ብለህ እኮ ይሄን የሚያስተምር አብዛኛው ያልተማረ ኃይል ነው የሚገባበት። ያው ትምህርት ላይ ያለንም ዝቅተኛ እንትን ስለሆነ ማለት ይሄንን ይመስላል ጨዋታችን እየተጫወትን ያለነው ከወንድማችን ሸረፍ ሚዲያ ወይም ሸረፈዲን ዑመር ጋር ያለን ጨዋታ ይቀጥላል። ቤተሰቦቻችን እስካሁን ድረስ ቆይታችሁ ሸጋቲዩብን ሰብስክራይብ ያላደረጋችሁ ካላችሁ በታላቅ ትህትና ሸጋቲዩብን ሰብስክራይብ ታደርጉ እንጠይቃለን። ሌላ ደግሞ በቀጣይ የምናቀርብላችሁ ሰውም ካለ ደግሞ እዚሁ አካባቢያችን ላይ ሆኖ ከሌን ብታመጣው ከሌን ብታቀርበው የሚለውን ደግሞ ኮሜንት ላይ ብትጽፉልን ሁሌም ምን ጊዜም ቢሆን የእናንተን ፍላጎት ለማስቀደም እንፈልጋለን፣ እንጥራለን፣ እንሞክራለን፣ እንተጋለን። አሁን ወደ ውይይታችን እንመለሳለን። ፖፖ ለምንድነው ሴቶችን የሚያበረታታው? ለምንድነው ወንዶች የሚያገለው? ጥሩ ሐሳብ ነው። ይሄ ሐሳብ በሄድክበት ነው የምሰማው። አንደኛ ሲጀመር ማስታወቂያዎች ላይ ሲሰራ ለሴቶች ብቻ የሚከፍል አፕ የሚል ወሬ ነው ብዙ ጊዜ የምሰማው። እኔም እሱን ሰምቼ ነው የገባሁት። ባይዘው ለሴቶች ብቻ የሚከፍል አፕ ተብዬ በእናንተ ሴት ስለሆነ ገና ሳየው አፕ ሲጀመር ለሴቶች ብቻ የሚከፍል አፕ ምናምን ሲባል ባለቤት የተሰራበት ምናምን ይከፈት። ከዛ ከገባሁ በኋላ ሌላ ታሪክ ሆኖ ሳገኘው በራሴ እንደገና ከፈትኩኝ። የሷ ነው መጀመሪያ የተከፈተው። የሚወራው ይሄ ለሴቶች ብቻ የሚከፍል አፕ ምናምን ይተባለ። ይሄን የሚያወሩ ሰዎች አንደኛ ገብተው ያላዩ ሰዎች ናቸው። ከላይ የሚያዩት ይሄ ምንድነው እውነት ነው። ከወንዶች ሴቶችን በለጥ ያደርጋል። እሺ የሚያበልጥበት የራሱ ምክንያት አለ። እሱ ምንድነው ሴትነትን መጠቀም ነው። ይሄ ሴትነትን መጠቀም ሁሉም ሰው ጋር ሁሉም ድርጅቶች ጋር የሚገኝ ነገር ነው። ፖፑላር ማስታወቂያዎች ሲሰሩ አሁን መኪና የተለያየ የሆነ ነገር ፕሮዳክት ሲተዋወቅ ከወንዱ ይልቅ ማስታወቂያ የሚሰራው ሴቱ ነው። መኪና እየተዋወቀ በጎን በኩል ሴቷ ትቆማለች። ሴቷን አይቶ መኪናውን ሳይ ማስታወቂያውን አየው ይላል። ማስታወቂያውን አቴንሽን ለመሳብ ነው። በቃ ነገር የለም። ሴቶች ከወንዶች ይብለጥ የሆነ ጊፍተሮችን ወይም ደግሞ ኢንቨስተሮችን ይስባሉ ብሎ
ያስባል ማንኛውም ካምፓኒ ታወቀ ነገር ይሄ ግልጽ ስለሆነ ማለት ሶ ፖፖም ይሄን ነገር ይጠቀማል እሺ ከወንዶች ይልቅ ሴቶች ጊፍተሮችን ይስባል የሚል እምነት አለ ይሄ ተፈጥሯዊ ነገር ስለሆነ ማለት ነው ወንድ በሴት መሳብ ተፈጥሯዊ ነገር ስለሆነ ሴቶችን ታዲያ ለገበያ ማውጣት ነው ለምሳሌ አሁን ሴቶችን አራክሰው እዛ ቦታ ላይ ማስቀመጥ ምናምን አይሆንም ለምሳሌ አሁን ሁሉም ሰው ወንዱ ራሱ ካልገባ ሴቶችን ዘገር ባወጣው ቁጥር ወንዶች ሴቶችን ፈልገው ብቻ ከሄዱ ጉዳዩ ስራነቱ ወር ፕላትፎርምነቱ ወር ኢንተርቴይኒንግነቱ ይቀርና ሴት ፍለጋ ፖፖ ላይ መሄድ ከዛ ፖፖ ላይ ጊፍት ሰተ መተዋወቅ ወር ምናምን ወደ እንደዚህ አይነትና ሴቶችን የማርከስ ባህሪ ነው ይሄን ሐሳብ ካነሳ ፖፖ ብቻ ሳይሆን የሚወቀሰው በጣም ብዙ ካምፓኒዎች ሊወቀሱ ነው በሴት ማስታወቂያ የሚያሰሩ ካምፓኒዎች አብዛኛው ሄደ ብትጠይቀው ይሄን ምላሽ የሚሰጥ ለመሳብ ነው የሚል የተፈጥሯዊ አይደለም ውጮች አይደለም ማንንም ኢትዮጵያ የሚጠቀመው አከሄር ስራ እየሰራ ለስራው የሚመጡ ደግሞ ሴቶች ናቸው ብሎ ያምናል እዛ ቦታ ላይ የፈለኩት ሴቶችን ወደ ገበያ ማውጣት የሚለው እንትን እንዳለ ሆኖ ሴቶችን እንደማበረታቻ ነው እሱ እንደ ገበያ ማውጫ ብቻ ሳይሆን እንደማበረታቻ ነው ለምሳሌ ሚኒስትሪ ያለ ትምህርት ላይ እንመለስና ሚኒስትሪ ማለፊያ የወንድና የሴት ተብሎ እንትን ይባላል አይደል ይለያያል ሴቶችን ሰፖርት ለማድረግ ያህል በሁለት አቅጣጫ ነው አንደኛ ለራሱ ለስራው ነው ሁለተኛ ደግሞ ሴቶችን ሰፖርት እንደማድረግ ነው ወንዶችን አገለለ አሁን እኮ ሌሎች ፕላትፎርሞች ሴቶችን አፕሪሺየት ያደርጋሉ ኦፍ ኮርስ እንደ አልጎሪዝሙ ለምሳሌ አሁን ቲክቶክ አልጎሪዝሙ በራሱ ወንድና ሴት እዚህ ጋር ላይቭ ቢገቡ ሁለቱም በኩል ባንድ አይነት ፎሎወር ላይቭ ቢገቡ ምንም እንትን ባያደርጉ የሴቷ ላይቭ ቫይራል የመውጣት እድሉ ከፍተኛ ነው በራሱ በፕላትፎርም ግን እንደ ፕላትፎርም ግን ለላይቭ ሁለቱንም አይከለክላቸው ይሄኛው ግን ወንዶችን ላይቭ ላይ አያስቀምጥም እኔ ወሬውን እኔ አክቹአሊ ተጠቅሜው አላውቅም ስለ ፕላትፎርሙ ምንም ዕውቀት የለኝም እንደውም ጓደኞቼ ምናምን ጠይቀውኝ ያውቃሉ እንደዚህ አይነት ነገር ግን ወንዶችን ላይቭ ላይ አያስቀምጥምና ምናምን የሚሉ ወቀሳዎች ይደርሱበታል ይሄ ማለት ግልጽ የሆነ ወንዶችን የመበደል ነገር ፍትህ ለወንዶች ይሄንን አጀንዳ የሚያነሳው ሰው ባይዘው መጀመሪያ ያልገባ ሰው ነው እዛ ውስጥ ያልገባ ሰው ነው እንጂ የገባ ሰው ያንተ ቢጤ ማለት ነው እሺ የገባ ሰው ይሄን አጀንዳ ያነሳው ገብተ ካየው ምሳሌ አሁን ላይቭ ላይ ያልከው እንትን አለ ገብተ ውስጥ ያለው ዲቴልስ ነገር ላይቭ ላይ ለሴቶች በ10 ቀን $1 ይከፍላቸዋል 10 ቀን ሙሉ አንድ ሰዓት ተቀምጠው ይሄ ክፍያ ነው ብለህ ታስባለህ አንተ ኪስ ቢመጣስ 100 ምናምን ብር ማለት ወደ ኢትዮጵያ 10 ቀን ሙሉ አንድ ሰዓት ተቀምጠው 100 ምናምን ብር ኢትዮጵያ እንደው ማብለጥ ነው ብለህ ታምናለህ ለወንዶቹ መጣል ሴቶቹ ማንሳት ነው ብለህ ታምናለህ እንዴት ወንዶች 10 ቀን ቢቀመጡ ያን ብር ይሰጣቸዋል ያንን ብር አይሰጣቸውም ከዚህ በላይ ምን ወንድነት ማግለል አለ አሁን እሺ ሜካፕ ተቀብተን ንግባው ለሌላ የፈለኩት ወንዶቹ እንደዚህ ያርጸውራቸው እንዲያረጉ ሲገቡ ነበር የሆነ ሰዓት ላይ ለመግባት እየፈለጉ ማለት ነው ለሌላ የፈለኩት ምንድነው አሁን ሴቶችን ማግለል የሚባል ወንዶቹን ማግለል የሚባለው ወንዶቹ ስራ ቢሰሩ አያገኙትም ያገኙት ሴቶቹን ብልጫ የሰጠበት ለምን ሴት ካልሆንኩና ያንን ገንዘብ ካላገኘሁ ነው እንጂ አብዛኛው ሰው መልከታ ከወንዶቹ እኔ አሁን ወንድ ሶል አፍሪካ አንደኛ ለምን እኔ መሆን አትመኝም አንተ ሴት ለመሆን እኔ የሰራሁትን ስራ ሰርቶ መለወጥ ትችላለህ አይ እንደው ለምን 100 ምናምን ብር ለምን በ10 ቀን ሰጣችሁ የሚል ሐሳብ ከማንሳት አብዛኛው ሰው ለምን እኔ የሰራሁትን ስራ ወንዶች የሚሰሩት ስራ ለዛ ውስጥ ገባ አሁን የወንዶች ስራና የሴቶች ስራ ልዩነቱ ምንድነው እስኪ ይችላል ለምሳሌ ሴቶች የማይሰሩት ወንዶች የሚሰሩት ሴቶች የማይሰሩት ምንም ወንዶችም ላይ አሁን ምሳሌ በሌቭል 1 የሚባል ነገር አሁን ትልቁ አጀንዳ የሚባለው ለሴትና ለወንድ ሴቶች ልክ በሌቭል 1 ላይቭ እንዲገቡ ይፈቅድላቸዋል ወንዶች ደግሞ በሌቭል 5 ካልሆነ ላይቭ እንዲገቡ አይፈቅድላቸውም ሶ ያን ነገር ያደረገበት ምክንያት ምንድነው ሴቶች እንደነገርኩ በተፈጥሯቸው ጊፍተሮችን የመሳብ አቅም አላቸው ብለ ያምናል ሶ ላይቭ ላይ ሲገቡ ሴቶች ጊፍተሮችን የመሳብ አቅም አላቸው የማወያየት አቅም አላቸው ብሎ ስለሚያስፈቅድላቸው ሴትነትን አውጥቶ የሆነ ነገር ለማድረግ ሳይሆን እነሱ ጊፍተሮችን የመሳብ አቅም አላቸው ይሄ ተፈጥሯዊ ህግ ነው ባይዘው ይገባኛል ለምሳሌ እኔ አሁን ፖፖ ልጀምራልኩ ከሌቭል ስንት ነው የምጀምረው ከሌቭል 1 ነው የምጀምረው ከሌቭል 1 ላይቭ ካልገባሁኝ ምንድነው የምሰራው ፖፖ ላይ ገብቼ ጋር የሚሰሩ ታስኮች አሉ ለምሳሌ ሰው ዝም ብለ የሆነ ላይቭ ላይ ቁጭ ብለ እኔ ያለው ምሳሌ ላይቭ ላይ አይደል እኔ ጋር በመተቀመጥበት ሰዓት ኮይን ይሰጣል ለይት የሚያደርገው ኮይን ነው ኦኬ እኔም በማየት ብቻ ኮይን ይከፍላል እኔም በማየት ብቻ አሁን ቲክቶክ አለ ምሳሌ ቁጭ ብለ ሙሉ ቀን ብትውል የሆነ ላይቭ ላይ ምናልባሽ የምትሰጠውን ትምህርት ትይዝ እንደሆነ እንጂ የምታገኘው ጥቅም የለም እዛ ላይ ግን ኮይኖችን ተሰበስባለህ እኔም በማየት ብቻ የሚቆጠር እንትን አለ እሱን ስትነካው ኮይን ይሰጣል ማበረታቻ ነው በቃ ሻይ ቡና እያለ ነው ፕላትፎርም ሶ ከሌሎቹ ፕላትፎርሞች የሆነ ራሱ ለየት አድርጎ ነው ያመጣው የሆነ አንተ ምግብ ቤት ከፍቼ ከሆነ አንተ ካጠገብ መተከከፈትክ ምግብ ቤት የኔ አይደለም የምትደግመው በምን ልብለት ኢንቨስት አድርግ ከኔ ካቀረቡት ነገር ከፍ አድርገህ የምታመጣው ስለዚህ አንተን ያየው ሌቭል ያድጋል ያንን ኮይን ተሰበሰባለህ ኮይን ኤክስቼንጅ በመፈጸምበት ሰዓት ለሰዎች ጊፍት በመስጠትበት ሰዓት ባይዘው ሌቭል የሚያድገው ጊፍት መስጠት ነው ኦኬ ኮይኑን ኢንቨስት የለውም ምንለው እዚህ ጋር ነው ኮይኑን ገዝተህ ልታመጣው ትችላለህ ካለ አቅም ካለ ከፍላጎት ካለ
አይ ፍላጎት የለኝም እኔ ኢንቨስት ከዚህ በፊት ተበልቻለሁኝ ኢንቨስት ማድረግ አልፈልግም ካልክ ደግሞ ማንም አያስገድድህም እዛው ላይ እየተጫወትክ ሰዎች ጋር እየተወያየ ሰው ቤት መግባት ትችላለህ የራስን ባትከፍት ሰው ላይ ብለህ መግባት ትችላለህ የተለያየ ነገር እያደረክ ኮይኖችን እየሰበሰብክ እኔ ማቃቸው ልጆች አሉ በ5 ቀን በ6 ቀን ሌቭላቸው ሌቭል 5 ያስገቡ በ15 ቀን ወርም ሊፈጅብህ ይችላል እንዳንተ ፍጥነትና እንዳንተ አክቲቪቲ ነው ሶ ያለምንም ኢንቨስት ሌቭል ማሳደግ ትችላለህ ቀናት ግን ይፈጅብሃል ከሳምንት እስከ ወር ሊፈጅብህ ይችላል ኢንቨስት ግን ካርክ በአንድ ቀን ሌቭሉ ያድጋል ያ መብት ነው በአንድ ቀን ኢንቨስት አድርገህ ወደ ስራ መግባት ትችላለህ ኢንቨስቱም ትልቅ ነገር አለ 1000 ምናምን ብር ነው የምታወጣው ወደ ሌቭል 5 መግባት 1000 ምናምን ብር ነው ቢፈጅብህ አይ ኢንቨስት አላደርግም አንዳንዱ ሰው ከሌላ ፕላትፎርም ተበልቶ ይመጣል ምናምን ኢንቨስት የሚለውን ቃል እንዳይሰማ ይፈልጋል ሶ ያንን ሰው ያገለው ያስጠቅመዋል ያ ሰው በሳምንቱ ምናምን ራሱ ሌቭሉን አሳድጎ ወደ ስራ እንዲገባ ያደርጋል ስለዚህ አሁን ለምሳሌ ካንተ ላይ ወደ ታች ነው የሚወርደው ወደኔ ጊፍቱም ኮይኑም ወደኔ ወደ ታች ነው የሚወርደው ከኔ እንደገና ወደ ታች ፒራሚዱ ምን ድረስ ነው የሚሄደው እና ደግሞ እስኪ ስለ ፒራሚድ ኔትወርክ ማርኬት ንገረኝ እንዴት ነው የሚሰራው እና ሌሎችም ጥያቄዎች አሉ በዚህ ዙሪያ ላይ ፒራሚድ ስኪል ነው ለሚጠይቂ ፒራሚድ ስኪል የሚለው ነገር የሆነ ፐርሰንቱን ይይዛል ፒራሚድ የሚለው ቅርጹን ይይዛል ምሳሌ እኔ አንተን አስገባሃል አንተ 20 ልጅ ካስገባህ ከ20ዎቹ ምን ይጠቀማሉ ኦኬ በዚህ ፒራሚድነቱ እንደዚህ እየሰፋን የሚሄደው ሶ በዚህ በፒራሚድነቱ ምስሉን ይጠቀማል እሺ ግን ከፒራሚድ በጣም የሚለየው ነገር አለ አሁን ኔትወርክ ማርኬቲንግ አይተ ከሆነ ማንኛውም ኔትወርክ ማርኬቲንግ ስትገባ ከፖፕ ውጭ ያለ ኔትወርክ ማርኬቲንግ ውስጥ ከገባ ኢንቨስት አድርገህ ነው የምትገባው ትገባለህ የሆነ ፕሮዳክት ትገዛለህ ያን ፕሮዳክት ከገዛህ አባላችሁ ትሆናለህ ደግሞ አንተ ሌላ ሰው ደግሞ ያን ፕሮዳክት እንዲገዛ ነው የምታደርገው የሆነ ያወጣ ኢንቨስት አድርገህ ነው የምትገባው ኢንቨስት አደርጋለህ ከዛ ቀኝ ግራ እያለ እየሰፋ እዚህ ላይ አንደኛ ኢንቨስት አንድ ይሄን ያዘ ሁለተኛ ኔትወርክነቱ ተቋራጭ አሁን ምሳሌ አንተን ባስገባህ የኤጀንሲ ሌቭል የሚባል 5 ሌቭሎች አሉ ዲሲቢ ምናምን የሚባሉ ነገሮች አሉ አንተ እንደገባህ ዲ ነው እኔ ሱፐር ነኝ አምስተኛው ማለት ነው ዲ ሲ ቢ ኤ እና ሱፐር ኤል አንተ ዲ ነው የምትሆነው እሺ እኔ ካንተ ኔትወርክ ካንተ ፒራሚድ ልጠቀም የምችለው እኔ ጋር እስከምደርስ ድረስ ነው ምናልባት ወር ሊፈጅብህ ይችላል እሺ አንድ ወር ብቻ ነው የምትጠቀመው ካንተ እሺ ከዛ በኋላሳ ያንተ ኔትወርክ ራስህ ነው ምሳሌ አንተ እንደገባ እኔ 20% ነው የምከፈለው አጠራርጊ ዝም ብዬ ላብራራለህ 20% ካንተ ኔትወርክ በሙሉ ፕላትፎርሙ ከሚያገኘው ላይ 20% ለኔ ይከፍለኛል ኦኬ ከዛ በኋላ አንተ ኤጀንሲውን ስትገባ ገና ኤጀንሲ ከመሆነ 4% ለአንተ ይከፈላል ከማን ላይ ከኔ ላይ እሺ እኔ 16 አገኛለሁ አንተ 4 ታገኛለህ አንድ ከፍ ስትል አንተ 8 ታገኛለህ አንተ 12 እኔ 12 ታገኛለሁ አንድ ከፍ ስትል አሁንም ይገለባበጣል እኔ 8 አንተ 12 አንድ ከፍ ስትል 16 አንተ ትይዛለህ እኔ 4% ብቻ እከፈላለሁ ልክ እኔ ያለሁበት ደረጃ ስትደርስ አንተ ዜሮ ይሆንና ከስር ያለውን እንትን ተጠቀማለህ እኔ ደግሞ ፉል ምክንያቱም ወደ ታች ላሉት ደግሞ ማከፋፈል ጀምራለሁ ጨረስ ማለት ነው በጣም ጥሩ አሁን ስለዚህ በፖፖ ማርኬቲንግ ላይ የሚገኘው ገንዘብ ከሆነ ጊዜ በኋላ ፊክስድ ነው ማለት የኮይኖቹ እንትን ነው አሁን ለምሳሌ አንተ አሁን በአንድ ሰው የምታገኘው ነገር አለ በሁለት ሰው የምታገኘው ነገር አለ በሶስት ሰው የምታገኘው ነገር አለ ልክ እነዛ ሰዎቹ 10 ሲደርሱ 10ሩም ካንተ የሚወጡ ከሆኑ ሌሎች ቀጣዮቹን 10ሮቹን ትይዝና እነዛ ሰዎች የራሳቸውን ኔትወርክ ወደታች ይገነባሉ ከነሱ እኮ አገኛለሁ እኔ አንተ ኔጋ እስካልደረስክ ድረስ ካንተ ኔትወርክ አገኛለሁ አንተ እሱን ታመጣለህ መሐመድ አህመድን ያመጣል መሐመድ እንታን ያመጣል ያ 20ኛም ልጅ ሊሄድ ይችላል ዋናው የባይና ባንተ በኩል ያለው እኔ ከ20ኛውም ልጅ እጠቀማለሁ እስከመቼ ድረስ አንተ ኔጋ እስከምትደርስ ድረስ ልክ አንተ ኔጋ ስትደርስ ግን ይቋረጣል ሰው ደግሞ ሌላ ኔትወርክ ደግሞ ገነባል ሌላ ሰው አስተምራለሁ ኦኬ ያን ሰው አመጣለሁኝ አርት ካለው አርት እንዲያሳይ ጊፍተር ከሆነ ጊፍት እንዲሰጥ በራሱ በመክሊቱ እኔ ሰፖርት አደርጋለሁ ስለዚህ አንድ ጊዜ ፒራሚድ ሰርቻለሁ ብሎ መጨረስ የለም ሁሌ ስትደክም ስትለፋ ትኖራለህ ሁሌ ተኝታ አበላም በቃ ሁሉ ጊዜም እየሰራ ነው ሰራለህ የሆነ እስከሆነ ጊዜ ድረስ ያገለግላል ከዛ እየሰፋ ይሄዳል ሶ ኔትወርክን ወደ ጎን ባሰፋው ቁጥር አንተ በታገልኩ ቁጥር ኔትወርክ ወደ ጎን በሰፋ ቁጥር ያንተ የመጠቀም ፕሮባቢሊቲ ሰፊ ይሆናል ከተኛ ደግሞ እያየናቸው እኮ ነው እኔ ምሳሌ አሁን ከአፍሪካ አንደኛ ከመሆኔ በፊት ከአፍሪካ አንደኛ የነበሩ ልጆች አሁን 4ኛ 3ኛ 2ኛ ነው የሚወጡ ለምን እንደደረሱባቸው ልጆቻቸው ኦኬ ሶ እነሱ ሲደርሱባቸው በዝቅ አደረጓቸው እኛ ደግሞ ያው በአዲስ ኢነርጂም ስለመጣን በደንብ ኔትወርኩን እያሰፋ ነው ስለዚህ ከፍ አደረገን ሶ ስለዚህ ተኝታ የምበላበት ቦታ አይደለም እንደ ልክ እንደ ሌላ ኔትወርክ ማርኬቲንጎች ጋር በጨራሻ ይገናኛል አንደኛ ኢንቨስት የለውም ሁለተኛ ኔትወርክ ተቋራጭ እርግጠኛ ነኝ ኔትወርክ ማርኬቲንግ የሚለውን ስም ይዞ ኢንቨስት የማታደርግበት ኔትወርክ ተቋራጭ የሆነ ስራ አጠራልኝ ሶ ኔትወርክ ማርኬቲንግ የሚለውን ስም እንያዘው እንጂ ለፒራሚድነቱ ፒራሚድ ስኪል ብለን ያዘው ኔትወርክ ማርኬቲንግ በጣም ይለያል አብሮ ኔትወርክ ማርኬቲንግ ስሙ ሲነሳ አብሮ የሚነሳ ያህል ኢነርጂ የለውም ፖፖ የታገር ፕላትፎርም ነው ፖፖ ሲንጋፖር ላይ ነው የተመሰረተው ሲንጋፖር ላይ ነው የተመሰረተው ያው እንደነገርኩ 2008 ላይ አካባቢ ነበር የተነሳው በአንዳንድ ሲስተሞች ችግር እየሰራ ነበር
2022 ራሱን አብዴት አድርጎ ወደ ስራ የገባበት ወደ ስራ ገባ። ከቲያንስ ጋር ልዩነቱ ምንድነው? አሁን ለምሳሌ በፊት ቲያንስ የሚባል ብዙዎችን ያከሰረ ብዙዎችን ያናደደ ብዙዎችን ከሲስተም ያስወጣ አንድ ፕላትፎርም ነበር የምናውቀው። ፕላትፎርም አይደለም አክቹአሊ እኔም እስከማውቀው ድረስ ምንድነው መሰለህ የሆነ ሌቭል እያደረገ ይሰጣል። ከዛ በኋላ እንትን ፕሮዳክቶችን ነው ሽጥን የሚል ለምሳሌ አሁን መድኃኒቶችን እንትን ያደርጋል እንደውም ሳትታመም መድኃኒት ዋጥ ነው ዛሬ የሚያስወጣል ነገም ትውጣለህ ምናምን ከዛ ከስር ላለ ሰው ደግሞ ታስወጣለህ እሱ የሚውጣል እንደገና ያውጣል መዋዋጥ ነው ትዋዋጣለህ እስከመጨረሻ ድረስ እንደውም ያልፈለከውን በሽታው ላይ ልትገዛ የምትችልበት አይነት ነገር አለና ከዛ ጋር የሚገናኝ ነገር አለው ምክንያቱም ያም እንደዚህ በስር አንድ ሰው ስትመዘግብ የራስን ፒራሚድ እያሰፋ ከላይ ያለው ሰው ኮሚሽን እየወሰደ አይነት አወራረድ አለውና ከቲያንስ ጋር ያለውን እስኪ አንድነትና ልዩነቱ ንገረኝ። አንድነቱ ከቲያንስ ጋር ኔትወርክ መሆኑ ፒራሚድነቱ ምስሉ አንድ አይነት ነው። ልክ አንተ ቲያንስ ግራፉ ማለት አንተን ባስገባ ካንተ ተጠቀማለህ ካንተም ከቀኝም ከግራም ካለው ሰው ተጠቀማለህ እያለ ይሄዳል። ኔትወርክነቱ ያገናኘዋል። በጣም የሚለየበት ነገር ግን ምንድነው አንደኛ ኢንቨስት የምታገኘው ቲያንስ ላይ የከበሩ ሰዎች ከየት ከበሩ ብትል ከድርጅቱ አይደለም ከሰዎች ላይ ነው የከበሩት። የሰው ብር በልተው ነው የከሰሩት የከበሩት። ዱባይ ላይ መጀመሪያ አኮ ቲያንስን የጀመሩ ሰዎች አሁን የሉም እኮ ዱባይ ናቸው። በጣም ባለ ሀብት ነው ማለት ነው። ያ ብር ከየት መጣ ብትል ከሰው ላይ ነው። አንተ ስትገባ ይሄን መድኃኒት ግዛ ትባላለህ። ፕሮዳክት ገዝተህ ነው የምትገባው። ፕሮዳክቱን ገዝተህ ትገባለህ። ያንን አሁንም ኮይን ልትገዛ አይደል እንዴ ፖፖላር በፍላጎት ነው ጊፍተር ኮንክ ነው የምትገዛው። አሁን ምሳሌ አንተ አለ አርት አለ ያንን አርት ገብተህ ታሳያለህ ማን ግዛለህ ጊፍተሮች ይሰጡሃል። እዛኛው ላይ ግን ምሳሌ እንደው ዝም ብዬ ላገልግል ቆይ አርት ላሳይ ወይ ቃል ሽጥላችሁ ዝም ብዬ ብትላችሁ አያስገቡህም። ይሄ ነው ለየት የሚያደርገው። መታወቂያውን ለማግኘት have to buy something አንተ የራስህ ኔትወርክ ልትገነባ ማለት አንተም ደግሞ በስር ሰው ልታስመጣ ታመጣ ያንን ኔትወርክ እዛ ሲስተም ውስጥ ለመግባት ኢንቨስት አደርጋለህ ግዴታ የሆነ የምትገዛው ፕሮዳክት አለ። ያንን ስትገዛ አንተ 10,000 ብር እኔ ሆልታ የሆነች ጓደኛዬ ገዝታ መጣችና ምንድነው ምናምን ስላት የሚቀባባ ነገር ምናምን ገዝታ የመጣችው ስንት አወጣች ስላት ወደ 15,000 ብር ምናምን ያን 15,000 ብር አንተ ከፋፈለው ድርጅቱም ያገኝ ሰዎቹ እሷን ያስገቡ ሰዎችም ያገኛሉ። ከማን ላይ ነው የበሉት? አሁን እሱ ከልጅቱ ላይ ነው የበሉት። ይሄንኛው ግን ለየት የሚያደርገው ምንድነው የምትበላው ፕላትፎርሙ ከሚያተርፈው አሁን ምሳሌ ቲክቶክ አለ የሆነ ሰው አንተ አንድን ልጅ አስገብተህ እዛ ኃይለኛ ጌመር ቢሆንና በጣም ቢፈምስ ቲክቶክ ከሚያገኘው በሙሉ ቢከፍልህ ከሚያገኘው ከልጁ ከሚያገኘው ከ60% ላንተ ቢከፍልህ የሆነ ፐርሰንት ቢከፍልህ ማን ከፈለኝ ነው የምትለው? የልጁን ገንዘብ በላሁ ነው የምትለው? በቃ ይሄ ነው ፕላትፎርሙ ከፈለህ ነው የሚባለው። ፕላትፎርሙ ካተረፈው ላይ ነው እየከፈለ ያለው። ገብቷል? እኔ ከመሐመድ ከሚባል ልጅ ተገበያይቼ ካመጣሁት 100 ብር ላይ ላንተ ብሰጥህ 50 ብር ሸረፈዲን ሰጠኝ ነው የምትለው? መሐመድ ሰጠህ ነው የምትለው? ሸረፈዲን ሰጠህ ነው የምትለው? ለምን እኔ ካተረፈው ፕላትፎርሙ ካተረፈው ላይ ነው ለኛ ለኤጀንሲዎች እዛኛው ላይ ከሰዎች ከሰበሰበው ላይ ነው እየከፈለ ያለው። ቲያንስ ላይ ስትመለስ ለምን በግዴታ ታወጣለህ ብቻ በግዴታ እንድታወጣ ያደርጋል። እዛኛው ላይ መድኃኒቱንም በግድ እንድትውጥ ያደርጋል እንጂ ብዙ ነገር አለ። ፕሮዳክት እንድትጠቀም ቅባቱን እንድትጠቀም ብዙ ነገር ያደርጋል። ያው አልሸጥልህ ካለ ትቀበዋለህ ማማራጭ ከሌለ ኤክስ ከሚያደርግ ብለህ ትቀበዋለህ ትውጣዋለህ መድኃኒቱን ከሆነ እዛኛው ላይ እሱ ደግሞ የሆነ ሳይድ ኢፌክት ይኖረዋል ሌላ ነገር ይኖረዋል። በጣም አይገናኝም ሲጀመር እዛ ጋር ፕሮዳክት ምናምን የለም። ፕሮዳክቱ ምንድነው ፖፖ ኮይን ነው። ያንን ኮይን ግን አንተ ኔትወርክ ለመገንባት ምናምን ኢንቨስት አድርጋ አትባልም ግዴታ። እኔ አሁን ላሳይህ ይችላል በሌቭል 1 ኤጀንሲ አድርጌ የምሰራው እንት በሌቭል 1 ሌቭል 1 ነው አካውንት ኤጀንሲ ነው ትልቅ ብር ይሳል። እንዴት ጥሩ ምንም አይነት ኢንቨስት አላደረኩበትም እዛ አካውንት ላይ ሁለት አካውንት ነው ያለ ገባሁኝ። አንተ አሁን ምሳሌ ገብተህ ላይቭ ላይ ሳትቀመጥ ምንም ነገር ሳታደርግ በአካባቢ የሚገኙ ሰዎችን ያስገባ እነሱ ባለ ሀብት ከሆኑ ኢንቨስት እንዲያደርጉ ጊፍተሮች ጊፍተሮች ጊፍት እንዲሰጡ አርት ካላቸው ኮሜዲያን ከሆኑ እንዲያቀርቡ አድርገህ እነሱ ከሚያገኙት ኢንካም ላይ ፕላትፎርም እንዲከፍል ማድረግ ትችላለህ። ምንም አንድ ሳንቲም ሳታወጣ ማለት ይሄ ትልቅ ነገር ነው። እዛኛው ላይ ኔትወርክ ለመገንባት ባጭሩ እዛኛው ላይ ኔትወርክ ለመገንባት ወይም ደግሞ የራስን ፒራሚድ ለመገንባት ኢንቨስት አደርጋለህ። እዛኛው ላይ ግን ምንም አይነት ኢንቨስት የለም። የሚገርም ነው። ስንት አካውንት መክፈት ይቻላል ፖፖል? በፊት አሻራ አንድ ብቻ ነው አንድ አካውንት ነው የሚቻለው። እኔ አሁን ሁለተኛ አካውንት ያልኩ በሌላ በፋዘር ምናምን ከፍቼ ነው በፋዘር ከፍቼ እኔ ላይቭ አልገባበትም ምናምን ያው እኔ እንደሆንኩ አላስንቀም ስሰራ ላይቭ ካልገባው ስለማያቀኝ ከላይቭ ውጭ አድርጌ እሰራበታለሁ። አንድ አካውንት ብቻ ነው የሚፈቀደው ከአንድ አካውንት በላይ አይፈቀድም። ለምን ሃከርም ትሆናለህ ብዙ ነገር ለብዙ ነገር መጠበቂያ ስለሚሆን ያው
ፖፖ አሁን 666 ነው ይባል። እስኪ ስለሱ ነገር አሁን ከኢሉሚናቲ ጋር የሚያገናኘው ነገር ምንድነው? አንደኛው ፒራሚድነት ኦር ደግሞ የፐርስፔክቲቭ ኦር ደግሞ ለሴቶች ያለው ነገር ኤኒዌይስ ከኢሉሚናቲ ጋር ያለው ግንኙነት ምንድነው? ይሄ አጀንዳ ቆይቷል ከተነሳ ይነሳል ይጠፋል ይነሳል ይጠፋል። አሁን ላይ ግን በጣም ሶሻል ሚዲያውን ትልቅ አድርጎታል በሚባል ደረጃ በጣም እየተወራለት ነው። አንዲት ልጅ ነች በጣም እንዲወራ ያደረገችው 1.5 ምናምን ተበልቻለሁ ብላ አወራች። ከዛ በኋላ 66 ገብቻ አወራ። ምንድነው 66 ሊያስበለው የቻለው አመስላቸው መረጃ ምንድነው? መቼም የሰው ልጅ ነው በመረጃ ነው ምናምን ነው። እኔ ስላወራ ማን ነው ያወራች? 66 ነው ይያሉ አንድ ቤት ላይ ተቀምጠው ያወራሉ ቲክቶክ ላይ ላይቭ ላይ ማለት ነው። ኦኬ ሶ ገባሁኝና አወራኋቸው። መጀመሪያ የሚያወሩትን ውጪ እየሰማኋቸው አያስገቡ ደህና ሰው አያስገቡ የሚያስገቡት እነዚህ አረብ ሀገር ሴቶች ምናምን የሚቆላተፉላቸው ነው የሚያስገቡት። እንደምን ብዬ በሁለተኛ አካውንት ገባሁኝና አወራሁ። ምንድነው 66 ሊያስብል ይችላል? እኔ አሁን የምፈልገው የእናንተን ዝባዝንኬ ወይም ደግሞ ፍልስፍና እንድታወሩ ሳይሆን መረጃ እንድትሰጡኝ የምፈልገው። የመረጃ ሰው ነኝ እኔ። መረጃ ሰጡኝ ስላቸው ያው አይደል እንደ 66 የሚባል ጊፍት አለ። ጊፍት ቦታ ላይ 66 የሚል ጊፍት አለ። ሶ ይሄ ነው በቃ ይሄ ነው። አዎ ይሄ ነው በቃ እሺ ወረድ እንዴት ማስረዳት አልቻልክ? ወጣሁኝ ስራ ልሰራ ነው ሄድኩኝ። እኔ ከፕላትፎርሙ ጋር ሱፐርም ስለሆንኩ ሱፐር የሆነ ሰው ከፕላትፎርሙ ከአድሚኖች ጋር ቀጥታ የማውራት ቻንስ ይኖራል። ቀጥታ ከቻናሉ ባለቤቶች ጋር ወይም ከቅጥረኞቹ ከስር ያሉት ማኔጅም ከሚያደርጉት ከታልቆቹ ጋር ታወራለህ። እሺ ሶ ገብቻ አወራኋቸው። እኔ ብቻ ሳይሆን ያ ብዙ ሰው ስለሰማ ብዙ ሱፐር የደረሱ ልጆች ማመልከቻ ያስገባል። እሺ ኢትዮጵያ ላይ እንዲህ አይነት ችግር እየተፈጠረ የ66 የሚባል ኮይን ምንድነው አሉ 66ቶች ዩቲዩብ ላይ አሉ እኮ አይደል ቲክቶክ ላይ አሉ ወይ የትም ቦታ አሉ። እዛ ጋር ላይ ያደረገው ምንድነው ጊፍት ቦታ ነው ተባለ። ሂደን አመለከተ። አንድ ቀን አልፈጀባቸውም። ጊፍቱን 66 የሚል ጊፍት አነሱት እንጂ 666 የሚባል ጊፍት ነበረ የገባው ግን ለምንድን ነው? እኔ ምሳሌ አሁን ብትገባ ምን ታገኛለህ? ኮኮብና ጨረቃ ታገኛለህ። የረመዳን መቀበያ ያን ጊዜ የኢሉሚናቲዎች ጾም ነበር። የነሱ እንትን ነበር በዓል ምናምን ነበር። ገብቶ ቀረበ እዛ። ሶ እኔም ከፈለኩ አሁን የምፈልገውን ሃይማኖት ማንጸባረቅ ይችላል እዛ ቦታ ላይ። እንዲህ አይነት ነገር ባህል ስላለ ኢትዮጵያ ላይ ወይም እንደዚህ እንደሚባል ሃይማኖት ስላለ ይሄ ነው አስገቡልን ካልከች ያስገቡልሃል። ሶ ያንን ነገር ነው አሉ። አስጠፋንላቸው። ሂደን ስናወራቸው ጠፍቷል አሁን ምንድነው ስንላቸው አይነ ፍጥጥ የሚባል ነገር አለ። ዞራው ደግሞ ወደ አሻራ ገቡ። ምንም የሚያገናኘው ነገር የለም። እኔ ከአድሚኖች ጋር ቀጥታ አወራለሁኝና ከአንደኛው አድሚን ጋር እንደውም በግል ጉዳይ አድሚን ማለት ይሄ አድሚን ማለት በቃ እነሱ አፕሊኬሽን ዴቨሎፐሮች ማለት ምሳሌ አሁን ሀከሮች ሲመጡ ብሎክ የሚያደርጉ አካውንት ሲዘጋ የሚከፍቱ ማኔጅ የሚያደርጉት ማለት ነው። እነሱ ጋር በግል አወራለሁኝ። አንድ ሰው ጋር ለማውራት ሞከርኩኝ። አንዱ አድሚን ጋር ስለ ኢትዮጵያ ባህል እየጠየቀኝ ስለ ኢትዮጵያ ሃይማኖት ነው የሚጠይቀኝ። አሁን ይሄ እስልምናውን አስገባልኝ የእስልምናውን አስገቡልኝ እንትን ስል ያወራኝ ነበር። እንደው ደፍሬ ጠየቅኩት። ያው በጣም ስለተወራ ሃይማኖት ምንድነው አልኩት። ከዛ ፈገግ አለና እኔ ሃይማኖት የለኝም ማለት። እሺ በዙሪያ ያሉ ሰዎች ቤተሰቦቼ ቡድሂዝም ናቸው። እኔ ግን በሃይማኖት ማመን ሰው አይደለሁም በሳይንስ ማመን ሰው ብሎ ምላሽ። ስለዚህ አሁን አድሚኖቹ ከሆኑ ባለቤቶቹም ሃይማኖት የሌላቸው ሰዎች ናቸው። ሃይማኖት ማለት ለሌላ የፈለኩት ምንድነው እዛ መሃል ሃይማኖት ያላቸውም አሉ ሃይማኖት የሌላቸውም አሉ። አሁን እንደምሳሌ ነው ያነሳው ለይን አድሚን እንጂ እዛ መሃል ሃይማኖተኛም ሰዎች አሉ። ሃይማኖት ያለውም አለ ሃይማኖት የሌለውም አለ። ድብልቅ ናቸው እነሱ ለራሳቸው። ቡድሂዝሞች አሉ ብዙ ነገሮች አሉ እዛው። ሶ አንዱን ደግፎ ምንም የሚያደርገው መረጃ የለም። አሁን ይሄን ብሎ ያወራው ሰው መረጃ አንጣ ብትለው ምንም ነገር አይሰጥህም። 66 አንተ የሰው ልጅ ነህ መቼም በመረጃ ነው ማመን ያለብህ። እውነት ነው። ዝም ብለህ ስላወራ አይሆንም እኮ። አይ ይባላል ሁሉም እኮ ሶሻል ሚዲያ መጀመሪያም ሲመጣ እኮ ቴሌቪዥን ሳይቀር እኮ ሲመጣ እኮ 666 ሁሉም ነገር አሁን በቅርቡ ኤርድሮፕ መጣ። አስታውሳለሁኝ በጣም ሐምስተር የሆነ ሰዓት እጃችሁን ይቆርጠዋል 66 ነው ብዙ ነገር ተባልና ምንም አልመጣም። ግን ያው በቃ እየሰራንበት ነው። የሚያወራውም ሰው አውርቶ ቀር ቴሌቪዥን ሲመጣ ስኳር ሲመጣ መኪና ሲመጣ ሁሉ ጊዜ ነው በቃ አዲስ ነገር በመጣ ቁጥር የኢትዮጵያ ሰው በቃ ማውራት ይወዳል። ለምን ነው አይገባኝም። አዲስ ነገር መጣ ከተባለ የማውራት ሱስ አለበት። ሚኒሊክም ሳይክል ሲያመጡ እንደዛ ተብሎ ነበር። ምንም ነገር በቃ በሁለት እግሯ የምትሄድ ሰይጣን ምናምን ተብሎ ስልክ ሲመጣ ስልክማ ኦሬዲ ስልክ ስቲል ሰይጣን አለ እና ለሌላ የፈለኩት ምንድነው አዲስ ነገር በመጣ ቁጥር ይሄ ነገር አይቀርም። ይሄው ጋር መረጃ ይዞ የሚያወራው የሰው ልጅ መረጃ ይዞ እኔ እስከ ባይዘው በጣም ይላክልኛል ከመለ በላይ ያው እኔን አምነው ብዙ ሰው ስለገቡ 66 የሚባል ወይ የሆነ ኔጌቲቭ ሐሳብ ከተነሳ ቲክቶክ ላይ ዩቲዩብ ላይ መጀመሪያ ሼር የሚደረግልኝ ነው። ኦኬ ገብቼ ሰማዋለሁ። ገብቼ ሰማ አንድ ተጨባጭ አላነ ከመለ በላይ እኔ የምፈልገው እኔ ዝባዝን ከነሱ መስማት እንዲህ አርጎኝ አጋንንት ብሎኝ ምናምን አሉ። አሁን በሃይማኖት ዙሪያ ገብተው መረጃ ምን እንደው ስናያቸው አጋንንት ነገር ማለት እንደዚህ ሰይጣን ያስለቀቀው ሲሉ ሰይጣን ያስለቀቃሉ ላይቭ ላይ ምናምን
በፖፖ ላይቭ ላይ ቲክቶክ ላይ እሺ ቲክቶክ ላይ ላይቭ ላይ ሰይጣን ምናምን እንደዚህ ሲያለቅቁ ሰይጣኑ ይጠየቃል እሺ ገስት ላይ ገብቶ ማለት ነው በየት ነው ያስካት ለምንድን ነው ያስካት ምናምን ሲባል ፖፖ ላይ ነው ያስካት ፖፖ ይሄ መረጃ ይሆናል አንዴ ፖፖ ላይ ይዞት ቢሆን ሊዛት ይችላል ኖ አይደለም ፖፖ ላይ ማዛኛው ፖፖ ላይ እሱ ጥሩ ሐሳብ ለኔ ፈለኩት በመረጃ ነው አመን ያለብን ቴክኖሎጂ ሰዎች አሁን ስለ ፖፖ ብለው ያኛውን ፖፖ ተጠቅመውት ሆነ ወይ እንደ ቤት ይዛት እስካሁን እንደሱ የሚገኙት እዛ ስለሆነ ስሙ ግን አያምርም እሺ ቆይ ቀጥል ጨዋታው መጀመሪያ ይሄኛውን እሺ እና ለኔ ፈለኩት አሁን ቢሆን 6 ሚል መረጃ የለም ምንም አይነት መረጃ የለም እያቀረበ ያለው ያቺን ጊፍት ቦታ ነበርች አሰንሳን ነበር ሶ ምንም አይነት ባለ ሃይማኖት እኮ አለኝ እንደዚህ እኔ አይደለም በገንዘብ አይደለም እንደዚህ አንገቴን ወደዛ ይሄኛው ወደዛ ብታረገኝ እምነቴን ማለቀሰው ነኝ ሶ ዝም ብለን ዘውቡ እንደዚህ ነገር አይደረግም ሲቀጥል ደግሞ 66 ጋር የሚያመሳስለው ተብሎ የተነሳው አንደኛው ይሄ ሎጎ ወደ ይሄ ጌዎች ጋር ምናምን ይመሳሰላል ተብሎ ለምሳሌ ገብተን ጠየቅናቸው የሚያገናኙኛ የሁሉን ባንዲራ እንትን ከለር ለማስገባት ስለፈል ገባሁኝ ቻት ጂፒቲ ላይ ጠየቁ ፖፖ እንደዚህ አይነት ሎጎ አለው እንደዚህ የነሱ ተከታይ ስጠይቀው ገብተ ማንኛውም ሰው ሰርች ማድረግ ትችላለህ አንድ ሰው የሆነ ሎጎ ስለተጠቀመ የሱ ነው ማለት አትችልም እንግዲህ በቻት ጂፒቲ አቅም እንኳን እንደዚህ ብሎ መለስ ገብቶ እዛ ውስጥ ግን የነሱን አመለካከት የሚያንጸባርቅ ከሆነ እሱ ነው ብለህ ልታምን ትችላለህ ከዛ ውጭ ግን ገና አርማውን ስለተጠቀመ ሲጀመር አርማው እሱ አይደለም ይመሳሰላል ነው በሚለው ነው ሶ ዝድስ ለማጣራት ሞክረናል ምንም አይነት ግን መረጃ መሬት የወረደ መረጃ የለም አጋንንት ነገረን ከማለት ውጭ ሶ የቴክኖሎጂ ሰዎች ነን አሁንም እየተናገርኩ ያለሁት ምንድነው የቴክኖሎጂ ሰዎች ነን በረቀቀበት ሰዓት አሁን እንደዚህ የወረደ ማህበረሰብ ባንሆን የወረደ ሰው ባንሆን በመረጃ ብናወራ ያው እዚህ ጋር እንደዚህ አይነት ነገር አለ ብትሉን በቃ ማስተካከል የሚችል ነገር ከሆነ አስተካክላለን መውጣት ካለብን እኛም እኮ እንወጣለን ተመችቶን እኮ አይደለም ተመችቶናል ተውን አትቀስቅሱን አይደለም ያለን አንቆን እስኪ ወንድ በማስረጃ ልክ ላይቭ ላይ ስትገባ ያቺ ልጅ አሁን ይሄን ወሬ ያናፈሰችው ላይቭ ስትገባ ወዲያው ነው ብሎክ የምታደርገኝ መጀመሪያ ብሎክ አደረገችኝ ይዋሾ ከሆነ ያው ቤተሰቦች ያቃሉ እዛው እኔም ተጠርቼ ስለሆነ የሚሄደው ከርኩኝ ሸረፍ ሚዲያ የሚለው ስታይ ብሎክ አደረገች በሌላ አካውንት ገባሁኝ ከዛ የሚደግፍ ሐሳብ ጻፍኩኝ ኔጌቲቭ የሆነ የሚፈልጉት ነገር ማበጣበጥ የመሆኑ ምልክት ማለት ነው መጀመሪያ አስገቢኝ እንወያይ ያልኳት አታስገባኝ ከዛ በሌላ አካውንት ወጥቼ ኔጌቲቭ ሐሳብ እኔም 1.5 ሚሊዮን ተበልቻለሁኝ ምናምን ቢጻፍኩኝ ኮሜንት ላይ ወዲያው አስገባች ከዛ እስኪ ደግሞ እሷ ተጨምርላችሁ ምናምን አለች ሴት እኔ ሸረፈዲ ነኝ ሶ አሁንም ቢሆን እንወያይ ያልኳችሁ ነው ያለው እኔ ልከራከር አይደለም የመጣ መረጃ ስጡኝና መረጃውን እንወያይበት ነው ያልኳችሁ ያለው ስላችሁ አንፈልግም እንደውም አንተ አንደኛው አጋንንት ነው አምጥቶ ብሎክ ተደረገ ናሁን ፎንቲም ወደዛው መጣ ሱፍ የለበሰ አጋንንት ነው ተባለ እሱን ተሰደበት እንጂ ናሁን ፎንቲ ባንተ ስር ነው የገባው እሱ በጓደኛዬ በናፍሊት የምትባል ኤጀንሲ አለች በሷ ስር ነው የገባው እኮ ያንተ የልጅ ነው በኔን ተወከረ አይደለም የኔ ኤጀንሲ አለች ያው ወንድም ባለው በጎን በኩል ነው የገባው እሱና እሱንም ጠራ ነው ቲክታከር ሰው ትንሽ ቢሰሙት ብለው ሲገባ ስድብ እንደውም አንተን ሱፍ የለበሰ ሰይጣን ምናምን ብሎ ሌላ ነገር አሉት ተተነወጣ ሶ አሁንም ሱፍ የለበሰ ሰይጣን ማለት ነው ከመልኩ ጋር ያያይዘው ቀይም ማለባቸው ልብስ እንትን ፕሮፋይል አይተው ከሆነ ፕሮፋይል የለበሰው ሱፍ ለብሶ ምናምን ነው በዛ ሙድ ያያዙበት ሶ አሁንም እየተናገርን ያለ ነው መረጃ ካላችሁ በመረጃ ፖፖ 666 አይደለም መረጃ ካላችሁ በመረጃ ነው ምናምን በጣም ቤተሰቦቻችን ከሸረፍ ሚዲያ ባለቤት ወይም ደግሞ ከሸረፍ ዲንጋ ወጣቱ የፖፖስት ነው የሚባለው ምንድነው ፖፐር ጋር ወጣቱ ፖፐር ጋር የነበረን ጨዋታ እንደዛ ያለ እየቀጠለ ይገኛል እስካሁን ድረስ ቻናላችን ላይ መታችሁ ቆይታችሁ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ በታላቅ ወንድማዊ ልባዊ ጥያቄ ሰብስክራይብ እንድታደርጉ ጠይቃለሁ እንደዚህ ፏብልጭ አድርጉ እንደዚህ ያሳመረኝ ኒዛም ፋሽን የሚባል የቲሞችን በማልበስ ለረጅም ጊዜያት የሚታወቅ ወንድማችን ነው የሱንም አካውንቱን ከስር እናስቀምጥላችኋለን ስልክ ቁጥሩንም ከስር ታገኙታላችሁ መደገፍም ከፈለጋችሁ እሱ ጋር ልብሶች ማዘዝም ከፈለጋችሁ በዚሁ አጋጣሚ ኒዛም እንድታናግሩትን እንጠይቃለን እንፈልጋለን ሁለተኛው የምን ጊዜ የሚክብር ስፖንሰራችን ወሎ ሪል ስቴት በሸጋዎቹ ሀገር በሸጋዎቹ መዲና በመሃል ደሴ የሚገኘው በቅንጡ ግቢያችን ላይ የሚገኘው ሰፊው የሪል ስቴት ድርጅት ወሎ ሪል ስቴት የምን ጊዜ የሚክብር ስፖንሰራችን እዚህ በመከተል ወደ ጨዋታችን ፖፖ ሸሪዓዊ እይታው እንዴት ነው ለምሳሌ አሁን ከሃይማኖቶች ጋር ያለው አሁን ከ666 ጋር ያለው ነገር በተወሰነ መልኩ ብሪፍ አድርገልኝ ከእስልምና ከክርስትና ጋር እስኪ መጀመሪያ ከእስልምና እንጂ ሸሪዓዊ እይታው ምንድነው ምክንያቱም በዚህ ጉዳይ ኡስታዞች ጋር ሄደና
ወደ ሸሪዓው ከመግባታችን በፊት ያው ፖፕ በሃይማኖት ዙሪያ ነው መጀመሪያ እሺ ፖፕ በሃይማኖት ዙሪያ ምንም ማንኛውንም ፕላትፎርም የማይደግፍ ማንኛውንም ሃይማኖት የማይደግፍ አይነት እንትን ነው ለማንኛውም ሃይማኖት የሆነ ሚዛን የለውም ለሁሉም እኩል በኩል ላይ ነው የሚያየው አሁን ቢሆን ቅድም እንደተናገርነው ዓላማው የሃይማኖትን ማስፋፋት ወይ ምናምን ሳይሆን ዓላማው አንድ ከረንሲ ወይም ኮይኖቹን እንዲሸጡለት የሚፈልገው የኮይን ዝውውር ነው ሶ ሃይማኖት ላይ ትኩረት የሚያደርግ ከሆነ እንደዚህ አይነት ነገሮች መጥፎ ነገራቶች የሚያሰራጭ ከሆነ ራሱን የሚጎዳ ለምን ሙስሊም ከደገፈ ክርስቲያን አይኖርም 66 ከደገፈ ሌላው አይኖርም እንደዚህ አይነት ነገር ይፈጠራል ሶ ሁሉም በአንድ አይነት ነው የሚያየው ምንም አይነት እንትን የለውም ይሄ ደግሞ ማሳያው ያው ቅድም እንደነገርኩ 66 ሚሊዮን ጊፍት ካሰንሳን በኋላ አንድ ስቴፕ ከፋለ ኦኬ 66 ሚሊዮን አሰንሳን ከዛ በኋላ አፋቸውን ዘጉ ዝም አሉ ከዛ አንድ ከፍ ለበል ብዬ እኔ ገብቼ ረመዳንም ስለገባ አንድ ማመልከቻ አስገባሁላቸው የረመዳን ጊፍቶች ይግቡልን እሺ በሁሉም በዓል አብሶ ኢትዮጵያ ላይ ያልተለመደም እንጂ አሁን በእነሱ አካባቢ በዓል ከተነሳ ያንን በዓል አስመልክቶ ጊፍት ይቀመጣል የሆነ ነገራቶችን ቀይር ያደርጓቸዋል ኦኬ ያው ቲክቶክ ላይ ያለ እንደዛ ሜሪ ክሪስማስ ነው ልክ እንደዛ አይነት ነገር ሁሉም ነገር አሁን ክሪስማስም እንደዛ ነበር አሁን ሶ ምን አደረኩኝ ረመዳን በማስመልከት ጊፍት አስገቡልን ያልኳቸው እሺ 5-6 ጊፍቶች ገቡ ባንተ ጥያቄ መሰረት ምክንያቱም ተጽኖ ስላለ በከፍተኛ ሁኔታ ያምኑኛል ብዙ ነገሮችን ስለ ባንክ ጉዳይ ስለ ተለያየ ነገር ያወሩኛል ስለ ብዙ ነገር ስለሚያወሩኝ ያሉ እንቅስቃሴ ነው ያለው ባይዘው እዛ ፕላትፎርም ላይ ያለ እንቅስቃሴ አንድ ባንድ ስለሚታይ አሜኔታ ሚኖራል ምናምን እኔ በኔ ብቻ አይደለም ከኔ ሐሳብ ይወስዱና የሆነ ሰው ይጠይቃሉ እኔን ወስደው እውነት ኢትዮጵያ ላይ ይሄን እንኳን አያውቁም ኢትዮጵያ ላይ እውነት ሙስሊሞች አሉ ይሄን ነገር እናስገባ ብለው ይጠይቃሉ ሌላ ሰዎችን ሄደው አሁን እንደዚህ አይነት ነገር አለ ይሏቸዋል ሐሳቦችን ሰብስበው የብዙ ሐሳብ ከሆነ ያስገባሉ ሶ በኔ አማካኝነት 5-6 የሆኑ ጊፍቶች ገብተዋል እነዛ ጊፍቶች የገቡት አንደኛ ይሄ 66 ሚሊዮን ስለተነሳ እስኪ አንድ ደግሞ ከፍ እንበል አሁን 66 ነው እያለ ሲያወራ የነበረው ሰው ለምን የሙስሊሞች ጊፍት ሲገባ የሙስሊሞች ነው ብሎ ለምን አላወራም ኦኬ ለምን አላወራም ያው አሁንም አለ እስካሁን ድረስ ይሄንን ቪዲዮ እስከምንሰራበት ድረስ አለ ለምን ያው ኢስላሚክ ጊፍቶች አሉ ያው ረመዳን ይሁን ድምጽ ያላቸው ሁላ ሰሰት ጊፍቱን የሆነ ድምጽ አለ የረመዳን ጊፍት ምናምን ነገር ሰው የወሬ መሆኑ ምልክት አንደኛው ይሄ ነው አሁን ለፈለኩት አሁን ረመዳን ስለሆነ ነው ትንሽ ቆይቶ ደግሞ የክርስቲያኖች በዓል ከመጣ ወይም የሌላ እምነት ተከታዮች በዓል ከመጣ የነሱን እምነት ደግሞ ደግፉ እንኳን አደረሳችሁ ይላል በጊፍት ሊሆን ይችላል በማስታወቂያ ሊሆን ይችላል በተለያየ ነው የሁሉንም እምነት እኩል የማስሄድ ፍላጎት ነው ያላቸው ባጭሩ ማለት ነው ኦሬዲ አሁን ወይ እምነት ይልሽ ምናምን ወይ ብለን እንወስዳቸው እንችላለን ለምንም አይነት እምነት ሳይዳ ያደርጉም ወላይ ሁሉም አይነት የእምነቶች በዓሎች ምናምን ሲመጡ ጀስት እነሱ ማርኬት ላይ ናቸው የሁሉንም እምነት ፕሮሞት ያደርጉ ለምናቲውም ሲመጣ ይቀበላሉ እስልምናውም ሲመጣ ፕሮሞት ያደርጉታል ክርስቲያናውም ሲመጣ ሁሉም አይነት ነገር ፕሮሞት ያደርጉታል ብለን እንወስዳለን በቃ ባጭሩ ይሄ ነው ሁሉም እምነት ተከታዮች እኩል መብት ያላቸው 66 ሲባል እኮ ለኛ ነው እንጂ መጥፎ ለነሱ እኮ እየኖሩበት ነው ተመችቷቸው የሚኖሩበት ሰዎች አሉ ተቀበሉት የሚኖሩበት ሰዎች አሉ ስለዚህ እነዛም መከፋት የለባቸውም ብለው ያምናሉ ሁሉም በመጣበት የሚያስ አንተ ዩቲዩብ ላይ ገብተህ 66ቶች የሉም እንዴ ቲክቶክ ላይ እኮ በአማርኛ እየተናገሩ ነው እያስተማሩ ነው በአማርኛ እንመዘግባለን ይሄን ያክል መዋጮ ይሄን መረዳጃ ሳይቀር አቋቁሞ ይል እንዴ ስለዚህ ቲክቶክ ሁሉም ነው የሚያስተናግደው ማለት ነው እዛኛውም ላይ አሉ የሉም እኮ ያልና አይደለም ግን ፕላትፎርሙ ጋር አያገናኛቸውም እንደማንኛውም ተጠቃሚ ሙስሊሙም ክርስቲያኑም ገምቶ እንደሚጠቀም እነሱ ይጠቀማሉ ነው የማንንም እምነት ደጋፊት የለውም ደጋፊ የሚያስመስለው ይሄ በየበዓሉ ያለው ነገር ነው በየበዓሉ ለሁሉ ነው የሚያደርገው ያው ምልክት ተጀምሮ ኢትዮጵያ ላይ ለመጀመሪያ ጊዜ እንደዚህ አይነት ጊፍት ሲገባ በአንተ ምክንያት ረመዳን በእኔ ምክንያት ፓኪስታን ላይ ማን ነበር በፊት ላይ ወደ ፓኪስታን ላይ ማን ብዙ እንደዚህ ጫነ ስለሚሯቸው ነበር ወደ ሳውዲ ምናምን ጊፍቶች አሉ ኢትዮጵያ ላይ ግን የለም ነበር ያን ነገር አይቼ ደግሞ ኢትዮጵያ ላይ ለምን ማታረጉት ጫና አልኳቸው 3 ቀን 4 ቀን ተነዛነስኩኝ ያው አስገቡልን ማለት ነው የማንንም እምነት አሁን ወደፊት ደግሞ ይመጣል የክርስቲያን በዓሎች ይመጣል በዛ ሰዓት ደግሞ የክርስቲያን እንትኖችን መስቀሎችን የተለያየ ነገር ሊያደርጉ ይችላሉ በዛ ሰዓት የክርስቲያን ነው አትልም ደግሞ የነሱ በዓል የራሳቸው ይመጣል የ66ቶቹ በዛ ሰዓት ደግሞ ቀይር ያደርጉታል የሆነ አጽም ምናምን ምልክት ምናምን ያስገባሉ የዛን ሰሞን መጥፋት ነው በዛ ሰሞን ደግሞ ግዴታ አይደለም አሁን ይሄ የረመዳን አካውንት የረመዳን እንትን ሲገባ የረመዳን ጊፍቶች ሲገቡ ሌላዎቹ ጊፍቶች ባሉበት ኦኬ ስፔሻል ኦፈር ናቸው የፈለገ ሰው ክርስቲያኑ መጥቶ ሊሰጠኝ ይችላል ከፈለገ ደግሞ የራሱን ሌላ ነገር ይሰጣል በዛ ሰዓትም በእነሱ በዓለም ዙሪያ የተለያየ ነገር ሲያስገቡ በግዴታ የምትጠቀመው ነገር የለም በግዴታ ተጠቀመም መርጠ ፈልገህ የምትጠቀመው ስለዚህ አንተ ጋር የሚያገናኝ ነገር የለም ፕሮሞሽን ለሁሉም እየሰሩ ነው ዋው ቆንጆ ነው
ሸሪዓዊ እይታ እስኪ አሁን ለቤተሰቦቻችን ክሪር ለማድረግ የተቆራርጦ ማሪ አንዳንድ ሚዲያዎች ላይ እንትን ሊል ስለሚችል በፖፖ በሸሪዓዊ እይታ እንዴት ይታያል? በእስላም ወላሂ ሸሪዓዊ እይታው ብዙ እንትን ይደናል ስቴፕ ይጃለሁኝ በራሴ አብሶ መጀመሪያ አካባቢ ላይ ያሉትን ነገራቶች ገብቻ ይወራሲ መጀመሪያ ወደ ሌላ ቦታ ከመሄድ በፊት ከዛ አንዳንድ ነገሮች ስላሉ ይሄ ነገር እስኪ ከኔ በተሻለ ሰው ማን ሊረዳኝ ይችላል ብዬ ራሴ ጋር ማውራት ጀመርኩኝ። እሺ ማን ሊረዳኝ ይችላል? ክሪፕቶን የሚያውቅ ከረንሲዎችን የሚያውቅ ኮይኖችን የሚያውቅ ያው በዚህ ደረጃ ማን ሊረዳኝ ይችላል ብዬ ሳስብ ጉግልም ላይ ሰርች አደረኩ ዩቲዩብም ላይ ሰርች አደረኩ ምናምን በአማርኛ ሳረግ በዲጂታል ማርኬቲንግ ዘርፉ ላይ የተሻለ ዕውቀት ያለው ኢትዮጵያዊ አይረዳህም ሌላው ሰው ኦፍ ኮርስ ዲኑ ላይ ደሃ ሊሆን ይችላል እኔ ራሴ አልረዳህም አላቆማ ነው ማለት ስለዚህ ማን ሳየው አንድ ሰው አገኘሁኝ ማንን እንትናን አደሚና ኡስታዝ አደሚና ቲዩብ ይሄ ስለ በሚንበር ቲቪ ላይ ምናምን ደረሶችን እየሄደ ይዘይራል ምናምን አንድ ራሱ ጁራ አንድ እንትን አለው እሺ እሱን አገኘሁኝ እሱ ሲያወራ ሰማሁት ስለ ቢትኮይን ስለ ተለያየ ነገር ያወራል ደው ያወራሁት ያለው ነገር ይሆን እንትን ቦታ ነበር ብዙ አላወራሁትም ደውዬ እንደዚህ አይነት ነገር ተፈጥሯል ኡስታዝ ገና እየገባን ስለሆነ መከልከልም ካለብን እንከልከል መስራትም ካለብን ታሽለን እንሰራ ከሸሪዓ ይታያል ያለው ነገር ይታያል በየ ነገርኩ ሳወራው እስኪ ያዋለው በቃሽ ፖፕ ነው ይባሉ አንዳንድ ነገሮች ላክልኝ ያለ መረጃ ላኩለት እንዴት እንደሚያወርድ እንዴት እንደሚገባ ምናምን ላኩለት ከዛ በኋላ ለካ እኔ ካወራሁት በኋላ አንዳንድ ሴቶች ደውለውልታል አንዳንድ እህቶች እና በኔጌቲቭ ሐሳብ ነገርውታል እንደተባለው አሁን ሴቶች እንደዚህ ነገር ምናምን መጥፎ ነው ነገርውታል ሶ ቁማር እንዳለው ይሄ ቁማሩን ምናምን አድርገው ነገርውታል እሺ እና ካነጋገራቸው ችግር የሱ ችግር አይደለም ያነጋገራቸው ችግር ወይም ደግሞ አንተ ፈቷ የምትጠይቅበት ሁኔታ ነው ስጠይቁት ወደ حرام ወደሚለው ሚዛን አድርገው ስለጠየቁት አይ ይሄማ ከሆነ حرام ነው ብሎ ቲክቶክ ላይ ሰራ እኔ በዛ ሰዓት ቲክቶክ ላይ ሲለቅ አዲስ አበባ ነበርኩ ለምን ጉዳይ ሂጅ ለዙሁ ጉዳይ እሺ በቃ ይሄ ነገር በሸሪዓ እይታ መታየት አለበት በኔ ሚዛን ሳይሆን በሸሪዓ እይታ መታየት አለበት ሶ ከደሴ ይልቅ አዲስ አበባ ስለ ከረንሲ የሚያውቅ ሰው ይኖራል ብዬ አዲስ አበባ ሄድኩ አዲስ አበባ ሂጅ ማታ ላይ ተለቋየሁት እሺ የሱን ዩቲዩብ ቲክቶክ ላይ ነው የለቀቀው የቲክቶክ ቻናል አለ ስለቆታየሁኝ ደወልኩለት ያለው ነገር አወራ ፖፖ حرام ነው ብሎ حرام ነው ፖፖ እንዳሰሩ ፖፖ ላይ የገባችሁ ሰዎች ውጡ ፖፖ حرام ነው ብሎ ቪዲዮን ዘግቶታል እሺ ሶ ደወልኩለትና አወራሁት ያለው ነገር እንዴት ነው ይሄ ነገር ምናምን ስለው እስኪ ተገናኝተን እናወራለን ያለበት ቢሮ ድረስ ሄድኩኝ ሂጃ አወራሁት ጓደኛዬ ፋድ የሚባል ጓደኛ አለኝ እሱ ጋር ነው እሱ አልጀመረም ከነ እንደው እሱ ኔጌቲቭ ሐሳብ እንደውም ከአደሚና በኩል ነው ያወራነው እሺ ቁጭ ብለን 3 ሰዓት 4 ሰዓት ሙሉ አወራን ነው ማለት በቃ ያለው ነገር አስገብቻ ሳይሁት ይሄ ነገር ይሄ ነገር እንዴ ቢሳሳየው ሲያዩ ሶሻል ሚዲያ ነው እንደተባለው ነገር አይደለም ገብቶ ነው ፖስተ ስለ የራሱን ፎቶ ለፖስተ የተለያየ ነገር አረገ የጌሙን ቦታ ሳይሁት እዚህ ጋር ቁማር አለ እዚህ ጋር እንደዛ አለ እዚህ ጋር እንደዛ አለ አሳየሁት ያለው ነገር ሶ حرامውን ነገር አለ حلالውን ነገር አለ ምን አለ ወጥቶ እኔ ሲጀመር ሄደን ያለው ነገር ምንድነው ያው እሱም ስለሚያዳምጥ ይሄንን እሺ ያለው እኛ አሁን حرام ነው حلال ነው በል ያለው ወይም ደግሞ ያንኛውን ቪዲዮ አጥፋና حلال ነው የሚፈቱ አስጥ ያልን አይደለም ተጨባጩ ይሄ ነው አይ ካልክ ጨመር አድርገህ حرام ነው ብለህ ደምድም አሳይተው የነበር حرام ነው በረምብ ጠበቅ አድርገው ካልሆነ ደግሞ ይየውና የሚስተካከል ነገር ካለ አስተካክል የሚል ነገር ሰተነው ሄደን ሰተነው በሄድን በሶስተኛው በአራተኛው ቀን ራሱ ገብቶ አይቶ ያለው ነገር መርምሮ 3 ቀን አራቀን በአራተኛው ቀን ምናምን ደሴ በገባን በአራተኛው ቀን ምናምን ፈተዋ ሰጠበት ራሱ ቲክቶክ ላይ ወጥቶ ምንድነው ያለው ሁሉም ገብቶ ማየት የሚችለው ነገር ስለሆነ ሶሻል ሚዲያ ነው ቲክቶክ ላይ ገብተህ መጥፎ ነገር እንዳለው ዩቲዩብ ላይ ገብተህ መጥፎ ነገር እንዳለው የትም ቦታ ቁማር ብትል የተለያየ ነገር የፈለከው ነገር ብትል ሁሉም ቦታ አለ ልበላሽ ካልካንተ የትም ነው የምትበላሽው ግዴታ ፖፕ ላይ መግባት አይደበቅብህም እውነት ፖፕ ላይ ያለ መጥፎ ነገራቶች በሙሉ አለ የሚባለው ነገር ሌላ ቦታ ላይ አለ አሁን ዋይልድ ቤት ስለመጣው ድሮ ሰው ከቤት ሲወጣ ህፃን ልጅ ከቤት ሲወጣ ምናምን አትውጣና ቤት ግባ ጨዋ እንድትሆን ነው ይባል ነበር አሁን ግን ዋይልድ ቤት ስለመጣ ቤት ውስጥ ነው ያለው በስልክ ነው ያለው ስለዚህ መጥፎ ነገር አለ ጥሩ ነገር አለ ሶሻል ሚዲያ ነው ገብታችሁ ጥሩ ለመጠቀም ሞክሩ ብሎ ዘጋ ይሄ حلالም حرام ነው የሚያስበና እንዳጠቃቀመህ ነው ቲክቶክ حرام እንደሚሆንበት ሰው እንዳለ ታውቃለህ በጣም ዩቲዩብ حرام የሚሆንበት ሰው እንዳለ ታውቃለህ ዩቲዩብ حلال የሚሆን ሰው አለ ዩቲዩብ حرام የሚሆንበት ሞባይል حرام የሚሆንበት ሰው አለ እንዳጠቃቀምህ ነው
ጫትም ሐራም የሆነበት ሰው አለ ሁሉም ነገር ሐራም ሌላ የሆነበት ርዕስ ውስጥ እንዳንገባ ብዬ ሁሉም ነገር ሐራም የሚሆንበት አለ ሐላል የሚሆንበት አለ እውነት ነው ለሐላል ከተጠቀምኩ ሐላል ያደርግልሃል ለሐራም ከተጠቀምኩ ሐራም ያደርግልሃል ሐራም ያደርግብሃል አጠቃቀምህ ነው አጠቃቀማችሁ ነው ሶ ገብታችሁ እንደዚህ አይነት ቁማር ንክክ ያለው ነገራቶች አቁማችሁ እንደዚህ አድርጉ ብሎ ፈትዋ ሰጠበት ሰጠ ጨረሰ ማለት ነው ከዛ በኋላ እንደውም ከፍ ብዬ አንድ ሼክ ኤልያስን ለማግኘት ሞክሬ ነበር በጣም ብዙ ቦታ ሄደን በስልክ ብለምናም ሼክ ኤልያስን ለማግኘት ሞከርን በስልክ ነው ያገኘናቸው እሺ ደወልናቸው ያለው ነገር አስረዳናቸው እስኪ በቃ እንትኑ ላኩልኝ አሉኝ የአፕሊኬሽኑን ስም ምናምን ላኩልኝ አለኝ በዋትስአፕ ላኩለት ያው ቢዚ ሆኖ መስሎኝ አላየውም ያለው ነገር ግን ነግሬዋለሁ በስነ ስርዓቱ ፈትዋውን አልሰጠበትም ስለዚህ አንተ በዚህ በእስልምናም በባለማዊነቱም በዚህ በ666ቱም ያለው ነገር አጥርተህ ላይ ድረስ ያለው ነገር እየተከታተልክ ፎሎ አፕ እያደረክ ነው ከምልህ በላይ አሁን አምባሳደር ጥርት ያለ ነገራቶች የሉትም እውነት ለመናገር ኮሜንትም ላይ ስለሚጻፍ የታወቀ ነገር ነው አሁን ቁማር ሲባል ይሁን የሚያገናኝ ይሁን ነገር አለ የጠራ ነገር የለም ባይዞ ኢትዮጵያ ላይ ማለት ኢትዮጵያ ላይ ሳይሆን ምንም ሶሻል ሚዲያ ላይ የጠራ ነገር የለም ይሁን ነገር ያነካካል እንዳልከው ነው ያነካካል በዛና እቺ ቁማር የምትባለው ነገር ፖፕ ላይ ይሁን ነገር ያነካካናል ያው በነገርህ የሚወሳሰብህ ነገር ስለሆነ ማለት ነው የሚያነካካ ነገር ያን የሚያነካካ ነገር ሪፖርት አድርገናል እንዲጣራልን ማለት ነው በዝወር ተፈጽሞ ያልቃል ሶ ምንም አይነት ንክኪ እንዳይኖረን አድርገን እየሰራ ነው ያለና ጥርት ለማድረግ ሊያሲደን ይችላል እኮ እኔ ልከራከርህ እችላለሁ ግን እንደው ላለመከራከር ጥርት ለማድረግ ወለል ለማድረግ ያለው ነገር እየሰራንበት ነው ሪፖርት አድርገናል በዙር ያልቅልናል ተብሏል ጥርት ለማለት ነው ማንንም ሰው ገብቶ እጁ እንዳይጠቁም ማለት ነው ከዛ በኋላ በደም እንደልብ ደረታችሁ ነፍታችሁ ያለው ነገር ለማስረዳትና ኮሜንት ላይ ገብተህ ብታነብ ቪዲዮም ላይ ጋምብሎ የሚደረግበት ሰዓት የሆነ ፐርሰንት ይደርሳል ሶ ያ ነገር እንዴት ነው ምናምን ብዙ ነገር ሊባል ይችላል ያን ነገር እያጠራን ያለ እንደው ሐራም ነው ብለን ጥርግ ብለን ከመውጣት መጀመሪያ ያለው ነገር ግራ ቀኙን አይተን ነገረኝ ነገር ምን አለ መሰለ መጀመሪያ ላይ አካባቢ ያ ሂጄ ሳወራው እዛ ቲክቶክ መጣና የመጀመሪያ ጊዜ አረ እንደው አሪፍ ነገር ነው ሰው ምናምን አለ እንደው ገባና እሺ ልግባ ብዬ ከፈትኩትና ገባሁኝ አለ እሺ ግብትስል ራቁታቸው ምናምን አውዝ ብለሽ ጥሩ እንዴ ጥፍት አድርጌ ወጣሁኝ አለ እሺ ከዛ ከአመታቶች በኋላ አስገደደኝ ነገር በቃ በግድ አስገደደኝ የሚሰጡ መረጃዎች ቲክቶክ ላይ የሚለቀቁ አዳዲስ ነገሮች ቲክቶክ ላይ ሲሆኑብኝ በግድ ገባሁ እንደ አዲስ ዳዲ ያልነው አሁን ኦኬ ሶ ስለዚህ አሁንም ያልኩ ያለሁት ምንድነው ፖፖ የሆነ ቫይራል ወጥቶ በኋላ ዳዲ ከማለት አሁኑ ያጠራን ያለው ነገር ያጠራን ያስተካክልን አብረን ያልናል ዋው ትልቅ መልእክት ነው አሁን ለምሳሌ አሁን ቲያንስ ላይ ከዚህ በፊት ተገኝቶ የነበረው ነገር ትልቁ ተከስቶ የነበረው ነገር ምንድነው ሀገራዊ ቅቡልነት መንግስት አልተቀበለውም ህዝቦች ላይ ያለው ተጨባጭ ጉዳት ታይቶ ከሀገር እንዲሰናበት የተደረገበት ነገር አለ ካምፓኒውም ለቆ እንዲወጣ ምርቶቹም እንዳይሸጡ የተደረገበት ሁኔታ እናስታውሳለን ፖፖ ቅቡልነቱ ምን ያክል ነው ለምሳሌ አጋሮችስ አሉት የኢትዮጵያ መንግስትስ እንዴት ያያዋል እስኪ ያሉትን ነገሮች እስኪ ነገር ካወቀው ንገረኝ ወደዛ ሐሳብ ስንመለስ አንደኛ ምን ነገር ከረንስ አሁን ነቲያንስ ወይም ሌላ ኔትወርክ ማርኬቲንጎች የሚከለከሉበት አንደኛው ነገር ምንድነው ራሱ አሁን ቲያንስ አለ ለምሳሌ መድኃኒቱ ምን እንደሆነ አይታወቅም ዝም ብለህ ተወስዳለህ እንጂ ምን እንደሆነ አጣቅም እዛው ውስጥ ያለ ነገራቶች ማህበረሰቡ ሊጎዳ ይችላል የምታወጣው ሙጭ አለ ማህበረሰብን ብዝበዛ ነው አንድ ሁለተኛ ደግሞ ካወጣ በኋላ ደግሞ ተቀብለህ የምትወስደው መድኃኒት ደግሞ ምን እንደሆነ አይታወቅም ኦኬ ሁለት ሶ በጣም ትልቅ ነገር ነው እዚህኛው ወደዚህኛው ስትመጣ ግን የምታወጣው ነገር የለም በግድ እጅህን ጠምዞ የሚያስወጣ ነገር የለም አንድ ሁለተኛ ደግሞ የምትቀበለው ነገር መጥፎ ነገር አይደለም ኮይን ነው በፈለግው ሰዓት ወደ ዶላር ቀይረህ የምታወጣው ነገር ነው ሶ ስለዚህ መንግስት ቢገድፈን እንጂ ምንም ነገር ለኛ መጥፎ ደግሞ አሁን እንትኖች ላይ ዜናዎች ላይ የሰማነው ከረንሲዎችን ክሪፕቶ ከረንሲን ሊያጸድቅ ብዙ ነገር ያዘጋጀ ነው ያለው መንግስት በክሪፕቶ ከረንሲ ልንገበያይ በዲጂታል ማለት ነው ኤክስቼንጅ ሊኖረን ማለት ነው ሱቅ ላይ ሄዳ አንተ በግዴታ የሆነ ነገር ሽጦልህ ኮይን ሽጣህ ሰጥተው የምትመለስ ላምጪው እንደሚያስገድደው እንትን ላይ ብር ላይ አየው እንደኛ ሀገር አዲስ ነው እንጂ በውጭ ሀገራት ባደጉት ሀገራት ምግበልተ ምናምን ከፍለ የሚወጣው እንደዛ አይነት ነገር በፈለከው በቢትኮይንም በኖትኮይንም በቃ ባሉት በባይናንስ እንትኖች ከፍለ እኛን ቢገድፈን እንጂ የሚያጣጥለን ነገር የለም ምንም ማህበረሰቡ የሚጎዳ ነገር ስለሌለው ማለት ነው ሶ አሁንም ቢሆን ደግፉን እየሰራ ነው ባይዘው እዚህ ጋር ማንሳት የምፈልገው ነገር ምንድነው የውጭ ሀገር አረብ ሀገር የሚሄዱ ሴቶች ለኢትዮጵያ ትልቅ ውለታ እንዳላችሁ ታምናለህ ኦፍ ኮርስ
ያገር ባለውለታለው ያገር ካስማ ያገር ማገር እንደሆነ ላናቀለ እውነት ለምን ትልቅ ነገር ትልቅ ገቢ ያስገቡኝ ስለሆነ በፖፕ አማካኝነት እኛም ትልቅ ገቢ ያስገባን ያለነው ለሀገር ድርጅቱ ላይ እየወሰድን ከድርጅቱ ላይ በመናገኘው ኮሚሽን ትልቅ ገቢ እያስገባን ያለነው ከውጭ ካሉ ከእንትኖች ጊፍተሮች ከተያለ ጊፍተሮች ቲክቶክ እኮ ባቅሙ እኮ እሱም እኮ እንትን ያገኘን አይደል ከጊፍተሮች ውጭ ካሉ ከአሜሪካ ጊፍተሮች ከረንሲ ጊፍት በመተቀበልበት ሰዓት አንተ ወደ ኢትዮጵያ ገንዘብ እያስገባን ያለው በተዘዋዋሪ ሶ ቲክቶክ ላይ ማን ነው ፖፕ ላይ ያለው ሰው ያሁላ ሰው ባወጣ ቁጥር ወደ ኢትዮጵያ ትልቅ ብር እያስገባን ያለነው በከፍ ባሉ ሰዎች ላይ በነገር በሚሊዮን ያስገቡት የኢትዮጵያ ብር ኦኬ በሚሊዮን 60 80 90 ሚሊዮን የሚሆን የኢትዮጵያ ብር ገብቷል በትንሹ ኢትዮጵያ ላይ 60 70 80 የሚሆን የኢትዮጵያ ብር አፈሳ አንተ እስካሁን በፖፖ ስንት ብር አግኝታ ያው ይሄን ከመናገሬ በፊት አንድ ነገር ተናገሪ ከዛ ወደ ራሱ እንመለስበት እሺ ምንድነው ያው ታውቃለህ የኢትዮጵያ ላይ የሆነ ይሄን ያገኘው ነው ብለህ ስትናገር ፕራይቬት መጣ ብዙ ነገር አለ ማጅራት ተመታታላ ብዙ ነገር አለ ምናገርበት ምክንያት አለ ሰጋጆችን ይጠብቁ እናረጋለን ምናገርበት ምክንያት አለኝ ማልናገርበት ምክንያት አለኝ እሺ ማልናገርበት ምክንያት ያው እንደታወቀ ነው ለደህንነት ስለሚያሰጋ ስለሚያሰጋ ስትል ነው ምናገርበት ደግሞ እንደ ትልቅ ምክንያት አለኝ ምንድነው እሱ እኔ ፖፕ ላይ ስገባ ሞቲቬት ሆንኩት በዚህ ጉዳይ ነው ኢንስፓይሬሽን ገና ግብት ብዬ የሆነ ሳገላበት እንደ ስገባ የሆነች ናፍሬት የምትባል ኤጀንሲ አለች የኔ ኤጀንሲ ማይን ያሰር ስገባ የምታወራው ነገር መሰጠኝ በቃ ምንድነው ያወራችን ነበር ስለ ብር ነው ስላገኘችው ጋይስ ይታያቸዋል ይሄ በባንዶርስ የሰራሁት ነው ብላን ብላ እንደዚህ ሀዙር አስተሳየ 450 ሺህ ኢትዮጵያ ብር ሞቲቬት ሆንኩኝ ሁለት ባንዶር ውስጥ 400 ሺህ ብር ሰርታ በሰዓቱ እኔ ሳልገባ በፊት ሶ ሞቲቬት ሆንኩ ማለት ሞቲቬት ማለት ሆንኩ እኔ ውሸት ነው የመሰለኝ ሲጀምር 50 ሆንኩ እንዳላምን እያሳየችኝ ነው እንዳጋ እያሳየችኝ ነው እንዳምናት ደግሞ እንዴት አምናለህ አንተ 400 ሺህ ኢትዮጵያ ብር እኮ ማለት በወር አንድ ዶክተር እንጃ ሬምን ዶክተር በሪል ስቴት ማርኬቲንግ ያናገኘው ነው ማለት ሶ መሃል ላይ ሆንኩኝ በቃ ቴንሽን ሰረቀኝ ይሄ ነገር ለማጣራት ተነሳሁኝ ከዛ ወደ ማጣራት ገባሁኝ ሳይ ሞከርኩት ራስ አውጥቼ ሞከርኩት ምናምን ስሞከረው ትክክል ነው ሞቲቬት ሆንኩኝ በዛሽ ንግግር የተነሳ ያን ንግግር ባትነግረኝና ለራሴ ለደህንነቴ ምናምን ብላ ብትደብቀኝ ለዚህ ደረጃ አልደርስም እና ለዛ ብዬ ያው የማገኘውን ገቢ እናገራለሁ ከዛ ውጭ ደግሞ ለደህንነት ለራሴ ደህንነት ስል የማልናገርበት አጋጣሚ አለ ፖፕ ላይ በወር ከነጥብ በላይ እሰራለሁ ከነጥብ ሚሊዮን በላይ እሰራለሁ ከአንድ ሚሊዮን ብር በላይ ትሰራለህ በወር ጎበዝ ዲጋም በአማርኛ እሺ ከአንድ ሚሊዮን ብር በላይ በወር ትሰራለህ ከነጥብ በላይ እሰራለሁ ትንሽ ነው ባይዘው አንድ ሚሊዮን ብር በወር ትንሽ ነው ምን አላት ምን ያው በቀን በትንሹ አልገባም ያስፈጫቸው ማለት ተሸከማላችሁ ተቀዳላችሁ ትልቅ ነገር ነው እኮ ለኔ 1 ሚሊዮን ብር ሳገኝ ፕላትፎርም ከዛ በላይ ሰርችልታለሁ ከዛ በላይ ያገኘው ገቢ ያለ ኢንካም አለ እሱ ከሚያገኘው አይደል የሚከፍል ከሚያገኘው ኢንካም ላይ አይደል የሚከፍል ማየት እንችላለን አሁን ስልክ ላይ ምን ያክል ገንዘብ እንዳለ ይችላል አሁን እስካሁን በኬሪየር ይሰራል ባይዘው የሚዋሽ ነገር አይደለም ለምን በየወሩ ዳታ ይለጠፋል ልክ ትምህርት ቤት አንደኛ ወጣ እንትና ሁለተኛ ወጣ ተብሎ ይለጠፍ የለም ልክ ዝም ላይ አንደኛ ወጣ ይሄን ያህል ብር ሰራ ተብሎ ይለጠፋል እኔ ዝባዋሽህ ብደብቅህ ምናምን አንተ ገብተህ የምታየው ነገር ነው ማንኛውም ሰው ኤጀንሲ ሆነ ሰው ገብቶ የተለጠፈው ነገር ማየት ይችላል ስለዚህ አንደኛ አንተ ከአፍሪካውን አንደኛ የሆንክበት ዶክመንትድ የሆነ ፕሮግራም አለ ማለት አለ ስክሪን ሪከርድ አድርገን ለቤተሰቦቻችን ማቅረብ እንችላለን ይችላል ሁሉም እጅ ላይ ያለ ነገር ስለሆነ ማለት ነው ዲታራችን እዚሁ ስላለ ለቤተሰቦቻችን ይሄን ነገር ይችላል ማሳየት ይችላል እስቲ ነው ለኛና እሺ ያው ይሄ ሁሉም ኤጀንሲ የሆነ ሰው ላይ የሚገኝ ኤጀንሲ ራንክ ነው መንዝሊ ኮሚሽን ፎር ኤጀንሲ ኢንቫይት ኢንተርናሽናል አፍሪካ በአፍሪካ አንደኛ ነው 3082 ሚሊዮን አይዲ እኔ ነው 3082 ሚሊዮን 8804 $8,804 ባንዶር ውስጥ ቤተሰቦች 8800 ይሄ ኦቨር 1 ሚሊዮን 200 ሺህ ብር አካባቢ በወር 1 ሚሊዮን 200 1 ሚሊዮን 300 ሺህ ብር ያን ወር ገቢው ይሄው በማስረጃ የሚገርም ነው አንደኛ ኢትዮጵያ ነው ሁለተኛ ኢትዮጵያ ሶስተኛ የት ሀገር ነው አፍሪካ ውስጥ ነው ብቻ ባንዲራ አለ ኮንጎ ነገር አራተኛ ኢትዮጵያ አምስተኛ ስድስተኛ ናይጄሪያ አሁን ከአፍሪካ አንደኛ ነህ ከዓለም ያለውን ላሳየህ ከዓለም ደግሞ ስንተኛ እንደሆነ እንመልከት ከዓለም ያለውን ያሳየን ጉድ
1 ሚሊዮን እንደዚህ ይሰራል ከዚህ በላይ እንደሚሰራ ላሳየህ ነው ስለፈለኩ ነው ተሰራበት ሰው ሁሉ ጊዜ እኛ ምን ለፈልፈው ለዚህ ብቻ ነው የምትንቀሳቀሰው ጠባቂ ማለት ያው ነገር ለማወቅ እሺ የማይተመን ነው የማይጠሲ አንተ ሶስት ነው ሞባይል ከፍተን ነው ዛሬ የምንወጣው እሺ ራንክ ላይ አላስገቡትም የኔ ስንተኛ ነው መሆኑ መሰለ 8ኛ ነው መሆኑ ከዓለም ቤተሰቦች ከአፍሪካ አንደኛ ከዓለም 7ኛ ከዓለም 8ኛ ከዓለም 8ኛ ከአፍሪካ አንደኛ ከዓለም 8ኛ በፖፖ ገቢ በዚህ አይገርማችሁ እንደዚህ ያለ ሲነገር ያው ኢትዮጵያ ላይ ነው እንጂ የሚከብደው ንግግሩ እየው አንደኛ ወጣው ሰው ይነገረኝ እሱ መንዝሊ ኤጀንት ኢንተርናሽናል ሊደርቦርድ አንደኛ ወጣው ንገረኝ አንደኛ የወጣው $230,000 አባዛው በኢትዮጵያ በወር 230,000 ዶላር ስንት ነው ዛሬ ካክሜ በላይ ነው እስከ 6 ስለሆነ ወደ 30 ምናምን ሚሊዮን ማለት ነው ኢትዮጵያ ብር በወር ባንድ ወር ውስጥ ህንዶች እየሰሩ ያሉት ማለት ነው 32 ሚሊዮን ብር የፖፖ አንደኛው ኤጀንት ዓለም ላይ ያለው አንደኛው ኤጀንት 32 ሚሊዮን ብር በወር ይሰራል ጀለስ ደግሞ 8ኛ ነህ በዓለም 8ኛ በአፍሪካ አንደኛ ማለት ማጋችሁ የምታገኙ ሰዎች ከመዋል ምንወራው ስለ ፖፖ ነው ዋው ሌላችሁ የፈለኩት ምንድነው አጨብጭብ ያለው በጣም አኩርተናል እኔ ሰራው ያላወራም ኦኬ እሺ ሰራው ያላወራም ያየው ብንሰራ አሁንም ብንለወጥ ይሄ ማህበረሰብ ብናነሳሳው ይሄ ማህበረሰብ መክሊቱን እንዲያሳይ ዛጋ ብንጋብዘው የተለያየ ነገር እንዲያርግ ብናረጋው ይሄ አሁን ህንዶቹ ያገኙት አንደኛ ሁለተኛ ሶስተኛ የሚወጡት ህንዶች ናቸው የሰለጠነ ማህበረሰብ ስላላቸው ቶሎ ገብተው አሰልጥነው ብዙ ነገር ያገኛሉ ሶ አሁንም ብንነቃቃና ይሄን ነገር ብናደርግ አንደኛ ሁለተኛ የምንሆንበት በወር 30 ሚሊዮን እንሰራለን እዛ ደረጃ ለመድረስ ነው እየሰራን ያለ ሶ ሰራን ብለን አላወራም ምን ቀረን ሰራን እንጂ ሰራን ብለን አናወራም ሶ አሁን ሸክም የለውም አይደል የጉልበት ስራ ምናምን የሩጫ ምናምን የለውም ቁጭ ብለ የማስተማር ስራ ነው በቃ ማህበረሰቡን የማሰልጠን ስራ ነው ያ ነገር አይሰራም ሶ ከዚህ በላይ መስራት ይችላል ሲቀጥል ይሄንን ጋይሶች ማወቅ ያለባችሁ ነገር ያው እንደተነገረው ነው እኔ አንደኛ ወጣሁኝ እንጂ ሁለተኛ አራተኛ አምስተኛ ስድስተኛ የወጡት ኢትዮጵያዊ ናቸው ይሄን ብር ያገኘሁት እኔ ብቻ አሁን ይሄን ብር ያገኛለሁት እኔ ብቻ ብሆን ምን ታስባለህ ከላይ አንተ ቁጭ ብለህ ከታች ያለው ማህበረሰብ እየበዘበስክ የሚል ነገር ይመጣል ይሄ ታወቀ ነገር ኔትወርክ ማርኬቲንግ በባህሪውም እንደዛ አይነት ነገር ስለሚያሽዝ ይሄን ብር የምናገኘው እኛ ብቻ አይደለም ኦኬ ገብታችሁ ከስር ያለ ሰዎች በሙሉ ሸረፍ ሚዲያ ላይ ገብታችሁ ማየት ትችላላችሁ እየጋበስኩ ማመጣቸው ሰዎች በጣም ብዙ ሰው በኔ ስር እንኳን ያሉ ከ10 በላይ የሚሆኑ ልጆች በቀን ከ20 ብር ተከፋይ ናቸው በትንሹ ፖፕ ላይ ያለ ሰው ፖፕ ላይ ቁጭ ብሎ የሚሰራ ሰው ባንድ ወር ውስጥ እንደው በጣም ትንሽ ከተባለ ዋይፋይ ይሞላል ኦኬ ቲክቶክ ላይ ያለ ማህበረሰብ እሰበው ዝም ብለ ፌስቡክ ላይ ያለ ማህበረሰብ ምን እየሰራ እንደሆነ ሶ ያንሳል ይበዛል እንጂ ፖፕ ተጠቃሚ እስከሆንክ ድረስ ያንሳል ይበዛል እንጂ ሁሉም ሰው የሆነ ገቢ ያገኛል 95% ፖፕ ላይ ያለው ሰው ተከፋይ ነው 95% ገልብጠው ቲክቶክ ላይ ሄድና ስንት ፐርሰንት እንደሚሆን ከመዝናናት ወይም ከመሳቅ ወይም ስክሎር ከማረግ ውጭ በቲክቶክ ኢንካም ያገኝ ያለው ሰው ማህበረሰብ ስንት ይመስላል አረንዶ በፐርሰንት ከረመናል አንተ በፐርሰንት አውጣው ብትባል ሶ ለዚህ ነው ሁሉ ጊዜ ተናገርን ያለ ነው ከሰራን ከዚህ በላይ መስራት እንችላለን ሀገራችንን መጥቀም እንችላለን አየን እኮ አሁንማ ባይናችንም በጣም የሚገርም ነው የሚያስደስት ነው ኦሬዲ ማሻአላ መብሩክ ይያለውኝ ያው እንግዲህ ቤተሰቦቻችን ይሄንን አይተው የራሳቸውን የሆነ ሰፊ የሆነ ግንዛቤ ያገኛሉ ስለ ፖፖ አፕሊኬሽን የሚል ግምትና በደንብ እንትን አለኝ ስክሪን ሪከርድ አድርገን እዚህኛውም ላይ አድርገን ያሉትን ነገሮች በሙሉ በደንብ ብሪፍሊ ኤክስፕሌን ሊሆንላቸው ኤዲተራችንም እዚሁ በደንብ አድርጎ ያስቀምጣል አንድ የመጨረሻ ጥያቄ የማድሪያ ጥያቄ 200,000 እና ከ700,000 ብር እስከ 2 ሚሊዮን ብር ድረስ ተበላን ደሞ የሚሉ ሰዎች ያን ነገር እስኪ ብሪፍሊ ኤክስፕሌን አድርግ እስቲ አሁን ገንዘብ መበላቱስ ምን ላይ ነው ሪል መበላቱስ አለ ወይ እና ያ መበላቱ ከምን መጣ እስኪ ይሄን ነገር እስኪ ተጫወቱ እሺ ቁማር ነው ልጅቱ የተጫወተችው ቁማር ነው እኔ ባይዘው ታንተና እንዴት ደውላልኛለች እሺ ደውላ ሸረፈዲ 700,000 ብር ተበላኋለች እሺ ግን ወጣ ሶሻል ሚዲያ ላይ ፖፖ በላኝ አይደለም ያለችው ተበል በራሴ ጥፋት ነው ኤጀንሲውን ደህና እየሰራሁኝ ደህና እየተነቃቃሁኝ ደህና ልጆች እያነቃቃሁ እየሰራሁኝ የሆነ ሰዓት በቃ ዝም ብዬ ሲጀረጅር ቁማር ለመርኩኝ አለች ቁማር ለመርኩ ገብቼ ተበላሁኝ ወደ 700,000 ብር አካባቢ አጠፋሁኝ አለች እሺ ይወቀሰች ያለችው ግን ማን ነው ራሷ ነው ኦኬ አዎ ማን ቁማር የትም ቦታ ቢሆን ስኬታማ ያደርገን የትም ቦታ ብትገባ ስንቱ ቤቱን ይሸጣል ስንቱ መኪናውን ይሸጣል ስንቱ ትዳሩን እየፈረሰበት አይደል በካርታ አማካኝነት
በቤቲንግ አማካኝነት ሶ ጎግል ላይ ገብተህ አንተ ቤቲንግ ልጫወት ካልክ ማንም አይከለክልህም በግድ ተጫዋች ያላሰ የለም በግድ ተጫዋቱ የሚል አካል የለም አይ እኔ ግን ቁማር መክሊቴ ነው ላለ ሰው በራፉ ክፍት ነው የመበላሸው ልክ እንደ ጎግል እንደማንኛውም ሶ ያቺ ልጅ እጇን ጠምዞ ያስገባስ የለም አይ በቃ እንትን ካልተጫወትሽ እዛ ሀፕ ላይ አትቆይም እኔ አንደኛ ከወል አፍሪካ አንደኛ ሆንኩኝ እያልኩ ነው እኮ አንድ ቀን ቁማር የሚባለው ነገር ሳለ እሷ ደግሞ አይ እኔ ቁማር የሚባል ነገር ተመችቶኛል ካለች ጥፋቱ የማን ነው የፖፕ ነው የልጅቱ ራሷ ነው እንት ላይ ሄደው የሚጫወቱ ካርታ የሚጫወቱ ልጆች ወይም ደግሞ ቤቲንግ የሚቆርጡ ልጆች እንዲህ ጎግል የሚባል ነገር አጠፋ ምናምን አትልም ሲባልም ሰምተን አናውቅም ያጠፋው ማን ነው ራሱ ሰው ነው ማለት እንትኑን ያጠፋ ስለሆነ ያው ትግል ምርጫ ስላለ ነፍስያውን አላሸንፍ ብሎ ነው ሶ ልጅቱ ደውላ ያለች ምንድነው እገዜ ነው ያለች ደውላ 700 ሺህ ብር አካባቢ ተበላው አለች ያቺያቱ ቲክቶክ ላይ ተናገረች አይደለችም 700 ሺህ ብር ተበላው እገዜ በቃ እንደ አዲስ ለስራ ኤጀንሲው እንደ አዲስ ለስራ ነው ያለች ሶ ነፍስያውን ማሸነፍ አቅቷቸው ነው ወደ ቁማር የሚገቡት እንጂ በአፕሊኬሽኑ ግዴታ ነት አይደለም ቁማር የመልመድም ያለ መልመድም የራስ መብት ነው ኦኬ የነፍስያ ጉዳይ ነው ጎግል ላይ ገብተህ መጥፎ ነገር ሰርች ማድረግም አለማድረግም የራስ ጉዳይ ነው ሃይማኖት ብዙ እኮ በጎግል እኮ የግል ፍላጎት አለ በፖፕ አማካኝነት እኮ ብዙ ሃይማኖታቸው ጠንካራ የሆኑ ልጆች አሉ ፖፕ ላይ ሰርች ያደርጉ ለብዙ ነገር ተጠቀምበታል ተዳርመገኙ ነው መጥፎ ነገር ልጻፍ ካልክ ደግሞ ብዙ ነገር ይመጣል ሶ ፖፕ ላይ ቁማሩ ተበላው ስትል ሲወቀሰም እኔ ሰምቼ አላውቅም ቤቲንግ ተበላው ብሎ ጎግል የተወቀሰው ሰምቼ አላውቅም ልጁ ተበላው ብላ ግን ፖፕ መውቀሳ በጣም የሚገርም ነገር ነው ሶ የተበላችሁ በራሷ ሞገስም ያለባት ራሷ ነው አንዳንድ የፖፖ አምባሳደር ወይም ደግሞ አሁን ከአፍሪካ አንደኛ ከዓለም 8ኛ እንደሆነ ስለ ቁማር ምን ትላለህ ሁሉ ጊዜ ነው የምናገረው ቁማር ያቁኛል ልጆችን ያው ስለሚያዩት ይሄ ወይይቱ ነው ሁሉ ጊዜ ላይቭ በገባ ቁጥር ነው የምናገረው ቁማር አትጫወቱ አትልመዱ እኔ እስካሁን ድረስ ከልጆቼ በኔ ሰካሉ ልጆች አንድ ቁማርተኛ ነው የወጣብኝ ኦኬ አንድ ቁም በጣም ብዙ ልጅ አለ ከመለ በላይ ከ2000 ከ3000 ልጅ በላይ አለ አንድ ቁማርተኛ ወጣብኝ እሺ እሱም ተውብለው ቢብሎ በመክሮ ቢብሎ ኪሱ ገብቶ ብር ሲያሰጡ አየ አፑን አጥፍቶት ተመልሶ እንደገና መጥቶ አሁን ግን ኤጀንሲው ነው እየሰራ ነው ያለው ሶ ሁሉ ጊዜ እኔ ላይቭ ላይ ከገባሁኝ ስለ ቁማር ሳልናገር አልወጣም ቁማር አትጫወቱ ቁማር አትልመዱ እንደዚህ ካደረጋችሁ ኤጀንሲው ምን ሐሳብም ሲጀመር የሆነ ሳንቲሞን ከለመርክ ይሰጣል ደግሞ እንትን ያደርግልሃል ዊን ታደርጋለህ አንደኛ የምትጫወተው ያው ስለ ቁማሩ ከተነሳ የምታነሳው ሐሳብ ምንድነው የምትጫወቱ ሲስተም ጋር ነው ያ ነው መጥፎነቱ እኔና አንተ ብንጫወት እዛ ሃንድል ይዘን ብንጫወት አንተ እኔን ብታሸንፊ በብቃት ነው ሃንድል ይዘን ይጫወትን ያለው እኔ ማንተን ባሸንፍ በብቃት ነው ቁማሩን ያምራል ለዛል ጠላቴን ማቋለሁኝ ታቋለህ ያንኛው ግን ሲስተም ጋር ነው የምትጫወተው ጠቅ ታረጋዋለህ ስትነካው ዙሮ ያረፈበት ይሰጣል ሲስተሙ ሲፈልግ ይሰጣል ሲስተሙ ደግሞ በባህሪው ዊን ነው ማድረግ ያለበት ያቋል አሁን ምሳሌ አንተ 100 ሺህ ዘከገ 100 ሺህ አለው ይሄ ልጅ 150 ሺህ ባረግለት ትቶ አይጠፋም የሰው ልጅ ባህሪ ነው ትቶ ይወጣ አይ 200 ሺህ አርገት ምን ሐሳብ አለ ቁማር አይደለ ሰውኛ ነው ከዛ 200 ሺህ አርጎ ብለህ በምትልበት ሰዓት ያወርድህና ዜሮ ያረጋል ወይኔ ቅድም 150 ሺህ ነው ሊነበርኩ በዛ ወጥቼ በነበር የሚል ስሜት ይመጣል ሶ ቆይ መልሼ ልግዛና 150 ሺህ ሳደርሰው አቆመዋለሁ ይተላልህ መልሰ ገዝተህ እንዳመጣ ሁላ ያቃል ለምን ከሰው እንዳስላክ ምናምን ያቃል ሲስተሙ ያነባሃል ብቻ ሲከፋህ ያቃል ስትደሰት ያቃል ብዙ ነገር ያቀባሃል ሳይኮን ቀድሞን የሚበላ ሲስተም ነው ሶ በምን መልከት ዊን ማድረግ አይችልም ማለት ሲስተም ታረጋለህ ሲሰጥህ ግን እንደማወጣ ያቃል 1 ሚሊዮን ሲሰጥህ አረ የሰው ልጅ ስግብግብ ነን ምንም 2 ሚሊዮን ላርጋ ትላለህ ትበላለህ ሶ ስለዚህ ቁማሩን አልመክርም ቁማር አትጫወቱ ብዬ ሁሉ ጊዜ ነው የምናገር አርት ያለው ሰው አርት ያሳይ ልክ እንደማንኛውም ሶሻል ሚዲያ እንጠቀመው ነው እያልኩ ያለው በጣም ደስ ይላል በጣም ቆንጆ ሰፊ የሆነ ትንታኔ ነው እየሰጠን ያለው ቤተሰቦቻችን እስካሁን ድረስ እዚሁ ቆይታችሁ ቤታችንን ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ከታች የምትገኙን የሰብስክራይብ በተኗን እንድትጫኑልን በቀጣይ ከሸረፈዲን ጋር በጣም ሰፋፊ የሆኑ አዳዲስ ርዕሶችንም ይዘንላችሁ እንመጣለን አሁን የመጨረሻው ውስጥ ጥያቄዎች ናቸው ያሉት ቻሌንጅ ምንድነው የፖፕ ቻሌንጅ ያው መቼም ስራ አይደለ እውነት ለመናገር ሎተሪ አይደለም የደረሰኝ ሰርችን ያመጣሁት እሺ
እና ሁሉ ጊዜ ስራው ሲነሳ አብሮ ቻሌንጁ እንድነሳ ፈልጋለሁ ምን ቻሌንጅ አለው ይባላል የታወቀ ነገር ነው ስራ እስከሆነ ድረስ ቻሌንጁ ሁሉ ጊዜ መነገር አለበት ብዬ ስለማስብ ነው ቻሌንጆች አሉት ስራ ነው የምሰራው ቻሌንጁ ከቤተሰብ ይጀምራል ከጓደኛ ይጀምራል ያው ይሰፋል እንጂ ሐሳቡን ይባል ገደርሶብኝ ከቤተሰብ ጀምሮ ማዘር ሁላ አልቀሳብኛለች ይሄን ፖፕ የሚባል ነገር አቁምና ስነግራቸው ጓደኞች አላመኑኝም ብቻዬን ብር እየሰራ የነበረው ከጓደኞቼ ተገለልኩኝ ላይቭ ላይ ምናምን ስለምገባ በዛ ሰዓት ፋዘርና ማዘር ምን መሰላቸው በቃ ይሄ ሌላ እምነት ያዘ ለምን ከጓደኞችም ተገለልኩኝ አብሬን እንኳን ቢሆን ይሆን አብሮ የሆነ ነገር እንደው አዳራችሁን ይሄ ልጅ ምናምን ይላሉ ብቻዬን ስገለልክ ብዙ ነገር ደረሰብኝና በቃ ሌላ ውስጥ የገባ መሰላቸው አለቀሰች ማዘር ሁላ ምናምን ይሄ ነገር አቁም ብላ ጓደኞቼ ይስቁብሃል ምናምን ሁላ አንቺ ፖፖ ምናምን ትባላለህ ያ ነገር ሳይኮን ይጎዳዋል ከቤተሰብ ይጀምራል ሲቀጥል ያን ነገር ሁላ አሸነፈ ደግሞ ከገባ ወደ ውስጥ ላይ ስትገባ ደግሞ ምናልባት ልጅ ያለ ማግኘት ነገር ሊገጥምህ ይችላል ኦኬ ከገባ በኋላ ሰው በስር ማስገባት አለበት አሪፍ ገቢ ለማግኘት ያን ለማግኘት ቻሌንጆች አሉት ሰው ያምጣ ስራ ምናልባት ሌላ ፕላትፎርም ላይ እውቅና ካለ በቀላል ልታመጣሽው ትችላለህ ከሌለ ግን ኖርማል ሰው ዝም ብሎ ኖርማል ሰው ከሆነ ግን ጓደኞቹን የሚያስገባው በአካባቢ ያለው ሰው የሚያስገባው ሁለተኛ ደግሞ አፑ ላይ የሚቀላቀሉ ሰዎች አሉ አሁን ምሳሌ ይሄንን ውይይት እየሰሙ ሄደው የሚከፍቱ ልጆች አሉ እሺ ሄደው ከፍተው ሲገቡ እነሱን የሚያዝ ስራ ትሰራለህ ያ ትልቅ ቻሌንጅ ነው ከመለ በላይ ቻሌንጆች አሉት ቻሌንጁ ከልጅ ከመያዝ ይጀምራል ማስረዳቱ ይሄን ማህበረሰብ ከባድ ነው ኔጌቲቭ ሐሳብ ይዞ ነው የሚመጣው ስለ ኮይን አያውቅም ስለ ፖይንት አያውቅም ምን እንደሆነ አይገባም በቃ ሁሉም ነገር ዝብርርቅ ያለ ነገር ነው ይዞ የሚመጣው ያን ነገር እንደገና አውክተህ ነው የምትሰራው ያ ትልቅ ስራ ነው በቃ ዝጉሮኔን እስከሚዘን ሳወራ ነበረው ያ ትልቅ ቻሌንጅ ነው ራሱን ችሎ ቻሌንጅ እንዳለው እንዳይረሳ ፈልጋለሁኝ ቻሌንጅ አለው ግን ቻሌንጁን አንተ ቻሌንጅ እኮ የሆነ ቻሌንጅ ነው የምትለው በገቢ አንፃር የሆነ መጥፎ የሚባል ስራ እንኳን ቆሻሻ የሚባል ስራ ሰርተህ ትልቅ ኢንካም የምታገኝ ከሆነ ስራውን አክብረው ነው የምትሰራው ትልቅ ስለሆነ ኢንካም ቻሌንጅ አለው ግን ማኑኝ ቻሌንጁን ተወጣችሁት እዛ ውስጥ አሪፍ ኔትወርክ ካላችሁ ይደረስ ገቢው ብዙ ነው ቀላል ነው አሁን ስካመርስ አሁን እንዴት ነው ስካም ስለሱ ነገር እስኪ ንገረን ስለ ስካመርነቱ አሁን ቅድም የተነሳው ሐሳብ ጋር ይመለሳል ይሄ የፊት አሻራ ጋር ይያያዛል ኦኬ ለፊት አሻራ ነው ፖፖ የሚከፈል የፊት አሻራና ስካመር ያው የተያያዙ አንድ ጥያቄዎች ናቸው ለምን የፊት አሻራ የሚሰጠው የሚለው ነገር ስታመጣ ስለ ስካመሩ ይመለስልሃል የፊት አሻራ የሚሰጠው ማንኛውም ዋሌት ዶላር የሚቀመጥበት ማንኛውም ዋሌት የፊት አሻራ ግድ ነው ኦኬ ባይናንስን ተመልከት ደግሞ የፊት አሻራ አስተጣጡ እንኳን አንድ አይነት ነው እንዲበል አይነህም ምናም ግልጥ ባላለ ትገልጣለህ ማንነትህን ለማረጋገጥ ነው ሮቦት አለመሆንህም ለማረጋገጥ ነው የምትንቀሳቀሰው እንደዚህ በሞተ ሰው እንኳን እንዳከፍት ነው ጨዋታ አይደለም የተያዘው እዛ ቦታ ላይ ሲቀጥል ሌላ አሁን ምሳሌ ቲክቶክ አለ ዩቲዩብ አለ የፊት አሻራ ይሰጥበት ይሄኛው ተሰጠበት ለምን የሚል ነገር ስታመጣ አንድ ከፍ ብሏል እርምጃ ቲክቶክን ተመልከት ቲክቶክ አካውንትን ብትሰረቅ ምን ታመጣለህ አክብት ደረ ከባድ ነው የሚሆነው ተመልከታችሁ ያለቀሱ ነው ስንት በሚሊዮን ፎሎወርስ ያላቸው ልጆች ተሰርቀው ሀክ ይደረጋሉ በቃ ማንም አይመልስላቸው በጣም ተከራክረህ ብታስመልስ ራሱ ብዙ መስዋዕትነት ከፍለህ ብዙ ብር ከፍለህ የተለያየ ነገር አድርገህ ለብዙ ነገር ሆፕ ላይ 101% ሀክ አትደረግ 101% እኔ ሀክ መደረግ ድሉ ዝቅተኛ ነው ስልኬን ብሰጥ ራሱ ሀክ አታደርገኝ ስልኬን እንደዛ አድርጌ ብሰጥ ስልኬ ቢጠፋ ውሃ ውስጥ ቢገባ ስንት አሁን ኢሜይላቸውን አጣቅም ብዙ ዩቲዩበሮች አሁን የተሰሩ አቃለሁኝ ዝም ብሎ ባገኙት ኢሜይል ነበር የሚጠቀሙት ሳያስቡት ዩቲዩብ አደግልክ ነገር ደረሰ ፎሎወርስ አገኙ ምናምን ሌባ ስልካቸውን ይሰርቃቸዋል ኢሜይሉን ይዞት ጥርግ ይላል በዛ ሰዓት ጠፍቶ ይቀራል ማለት ነው ፖፕ ላይ ግን እንደዛ የሚባል ነገር የለም ስልክ የፈለገ ቢሆን የፊት አሻራ እስካለ ድረስ አንተ መጠቀም ትችላለህ አሁን ዲቫይስ ሲቀየር እኔ አሁን ኢሜይሌን ፓስወርድን ብሰጠ ማለት ነው ፖፕን ከፍተህ ብትገባ ምንም አይነት ዊዝድሮ ማድረግ አትችልም ምንም ነገር $1 ሚሊዮን ቢኖረው ዊዝድሮ ልታደርግ የፊት አሻራ ይጠይቃል ሸረፈዲና አይደለም እኔ ከሌለሁኝ ዶላር አይንቀሳቀስም ጊፍት መስጠት አትችልም ምንም ነገር ማድረግ አትችልም ይሄ የፊት አሻራ የምንሰጠው ለደህንነት ነው እንጂ እነ ባይናንስ እነ የተለያዩ እንትኖች ዋሌቶች የፊት አሻራ እንደሚጠይቁት እሱም ይጠይቃል ሀክ ላለመደረግ ነው የሁላ ነገር የተደረገ የፊት አሻራ ከዛ ውጭ ግን ምንም አይነት የፊት አሻራ ጋር የሚያገናኘው ሌላ መጥፎ ነገር የለውም ስለዚህ ስካመር ምንም አይነት አንድ ሰው ሀክ ተደረግኩ ብሎ እንግዲህ ብዙ ኬዝ ያጋጥመኛል በብዙ ኬዝ ይደወልልኛል ምናምን አንድ ሰው ሀክ ተደረግኩ ብሎ የመጣ ሰው የለም
ተመልከት ግን ዩቲዩብ ግባ ቲክቶክ ግባ ሀክ ተደረገው ስንት አብዛኛው ዩቲዩበር ቲክቶከር ሁለተኛ አካውንት ነው ያለው ማለት ትችላለህ ሀክ የተደረገው የፊት አሻራ ቢኖረው ዩቲዩብ በፊት አሻራ መለየት ትችላለህ ማለት ነው ለዛም ነው በሁለት አካውንት ሶስት አካውንት የማይፈቅደው ላይቭ ላይ እንኳን ፖፖል ነው የሚችለው ላይቭ ላይ አሁን ምሳሌ የኔ ስልክ ሰርቃ ላይቭ መግባት አትችልም ላይቭ ስትገባ ስካን ያደርጋል ስካን አድርግ ሸረፈዲን አይደለም የፊት አሻራ የሰጠው ልጅ ነው አይደለም የሚለው ነገር ያያሉ ካልሆነ ይዘጋዋል ካላዩ ሀክ አድርገው ነው ይዘጋዋል ማንም ማስከፈት የሚችለው ሸረፈዲን ብቻ ነው ሶ ይሄ ነገር የማህበረሰቡ ያቀባበል ጉድለት ነው እንጂ ምንም አይነት መጥፎ ነገር እንደውም የሚወደድ ሐሳብ ነው ዩቲዩብ ቲክቶክ ቢያረጋግልህ እንደዚህ አንተ ወጥረህ ነው የምሰራበት ነው ከዛ በላይ ማለት ነው ሶ ምንም አይነት እስካም የሚደረግ ነገር የለውም በጣም በቀን እስካምሮች ይገባሉ የታወቀ ነገር ነው ግን ብዙ ጊዜ ነው ባን እየተደረጉ የሚወጡት ሶ ምንም አይነት 101% ማንም ሰው ሀክ ተደርጎ ያቅም አይደረግም ወደፊት አሁን እንዴት ነው ፖፖ ለመጀመር አሁን ለምሳሌ አሁን ይሄንን ቪዲዮ አይተው ወደ ፖፖ ቢዝነስ ወይም ደግሞ ወደ ፖፖ ስራ መግባት የሚፈልጉ ሰዎች ካሉ እንዴት ነው መጀመር የሚችሉ ፖፖን ባይዘው እኔ ሁሉም ሰው ይሰራል የሚል ግምት የለኝም እውነት ለመናገር ያው ሀቅ መናገር ስላለበት መክሊታችሁን ፈልጉ ነው እያልኩ ያለሁት እንጂ ምሳሌ ሁሉም ሰው ሸረፈዲን አይሆንም እውነት ነው ሁሉም ሰው ምንድነው ጅንጅብል ነጋዴ ምንድነው ኮሮሪማ ምናምን የሚባል ነገር አለ እዛ ነው እንትን መክሊት እዛው ነው ዘሁን የሚባል ነገር የለም ሁሉም ሰው ይሰራል አው ይሰራል ኦንላይን ላይ ነው ሱቅም ተቀምጠ የተለያየ ነገር አድርገህ ትሰራዋለህ ገብታችሁ ሞክሩት ነው ገብተው ከሞከሩት አይታወቅም መክሊት ልታገኝ ትችላለህ የኔ መክሊት ይሆናል ለፖፖ ነው ለፖድካስት በላይ እንዶ ጋይድ ማድረግ ደግሞ ይሄ ብዙ ተከታይ ያላችሁ ልጆች በፎሎወርስ ብዛት በዩቲዩብ ያመጧቸው እንትኖች ካሉ በነዛ አሪፍ ገቢ ያገኛል ኢንካም ያገኛሉ ሶ ለነሱ ጋይድ አደርጋለሁ ከምንም በላይ ሁሉም ሰው ገብቶ ይሞክረው እኔ እንዶ ይሄ ትደርሳለች ያልኳት ልጅ ሱፐር ገብታ አይቻለሁ በኔ ስር ሆና ወላሂ ነው የምልህ እትቁም ትጋደም ተቀመገል የለም ንጎሽ ይሁን እንዶ እትቁም ትጋደም ነው የምልህ እና እዛው ፈልጋ አገኘች ኮፒ እንደዛ አርጋ ፔስት አርጋ ኮፒ ማድረግ ለራሱ አትችልም እኔ እንትን ላይ ስክሪን ሪከርድ ያርክ ያሳያል እንደዛ ታርጌት እንደዛ አይነት ልጅ ሰርታ ሱፐር የገባች ልጅ አለች ሱፐር የገባች በቀን ሱፐር የገባ ሰው ባይዘው በቀን ከ15 ብር ላይ ያገኝ ዴይሊ ማለት ነው ትንሽ በቀን ዝቅተኛ ከተባለ 15 ብር ቋሚ ከገባ በቀን 15 ብር የሚያገኙ ብዙ የአረብ ሀገር ሴቶች ኢትዮጵያ የገቡ ልጆች አውቃለሁ እዛ ሆኖ እየሰሩት ወደ ኢትዮጵያ ይገቡ ይሄ ሁላ ዙሪያው ላይ ነገር የፈለኩት ምንድነው ፖፑላር ለመጀመር ዕውቀት አያስፈልግም ዲግሪ አያስፈልግም ዲፕሎማ አያስፈልግም ማንኛውም ሰው ገብቶ ይሰራው የሚችለው ስራ ነው ሁሉም ሰው የሚያስተናግድ ቦታ ነው ፍላጎት ብቻ ነው ያ ነገር ገብቶ ማየት ነው ያለው ነገር አይቶ እነሱ ጋር የሚሄድ ከሆነ በሚሄደው መልኩ አድርገው ብዙ አማራጮች አሉ ፖፑላር ገብተህ ግዴታ ቪዲዮ ልቀቃት ባል ቪዲዮ ምትለቅ ከሆነ ቪዲዮ ትለቃለህ አንዳንዱ መፖስት ይመቻል ፎቶ እየተነሳ ዛት ፖስት አለ በቪዲዮ እንደሚከፈል ታውቃለህ ኦኬ በቪው ይከፈላል በኮይን ነው የሚከፍሉ በራሳቸው ሲከፍሉ በኮይን ነው የሚከፍሉ ያን ኮይን ነው አንተ ኤክስቼንጅ አድርገህ በንግድ ባንክ ባራል የሚወጣ ቪዲዮ ከሰራህ ያው ዛሬ በንግድ ባንክ በቴሌብር ታወጣዋለህ በቀን ስንት ቪዲዮ ፖስት ማድረግ ይቻላል ገደብ የለውም የፈለከውን ያህል እንት ማድረግ ትችላለህ በደንብ ደግሞ ሞር ኦዲየንስ ሲኖረው ደግሞ ይሄን እንቱን እያዘመነው አፕዴት እያደረገ ይመጣል ሶ ብዙ አይነት እዛው ውስጥ ከገባ ብዙ አይነት ስራዎች አሉ ማንኛውም ሰው ገብቶ ቢሞክረው ባይነኝ እኔ ሰርቶም ይሰራዋል ያልኩት ሰው ሳይሰራው ቀርቷል አይሰራውም ያልኩት ሰው ደግሞ ሰርቶት አይቻለው ሶ ሁሉም ሰው ገብቶ ምንም የሚያስፈልግ ነገር የለም አይነው ሃይንስ ታየው እንዴ ነው ሆነ አይነው ሃይንስ ዝም ብለህ ትኩር ብለህ ስታይ ትሰራለህ ብዬን ማብነው አይነው ሃይንስ እኔ ምን በኖርማል ዩዘሩና በኤጀንቱ መካከል ያለው ልዩነት ምንድነው ልዩ ኖርማል ዩዘር ኮንክ ፒራሚድ መስራት አትችልም ኦኬ ኔትወርክ መገንባት አትችልም እንጂ ሌላ ስራ መስራት ትችላለህ እሺ በላይቭ ልትከፈል ትችላለህ ሴት ከሆነች ሙሉ ነገር መስራት ትችላለህ ኔትወርክ ብቻ መገንባት አትችልም በራስ እንጂ ጌም ልትጫወት ትችላለህ ፒክ የሚባለውን ከጊፍተሮች ጊፍት ልትቀበል ትችላለህ ይፈልከውን ሰዓት ሰራለህ ኔትወርክ ብቻ መገንባት አትችልም ኤጀንሲን ሰራልሰጥ ኤጀንሲ የምትቀበለው ከኤጀንሲ ነው ሶ ከዛ ውጭ ግን ምን ነገር ማድረግ ትችላለህ ኤጀንት መሆኑ ምንድነው አስፈላጊነቱ ምንድነው ኤጀንትነቱ ምን ይጠቅማል ኤጀንሲ መያዝህ የሚጠቅመህ ጋይድ እንዲያደርግህ ነው አንተ አሁን ዛሬ ልገባ ትችላለህ እሺ ገብተህ ማንንም ሰው ጋር ካልገባህ ይከብዳል ትንሽ ምንም ዕውቀት ቢኖር አዲስ ነገር ስለሆነ እቺ ለሚያሳይ ኤጀንሲ ነው ሶ ጋይድ ያደርጋል ባይዘው ግን ታጋለህ አንድ ነገር እንገርህ በደንብ እንድትይዝልኝ የሚፈልገው ነገር አንተ ኤጀንሲ ስለሌለህ አንተ የሚጎልብህ ነገር የለም ኦኬ አሁን ምሳሌ እኔ 100,000 ስሰጥ ለአንተ ኤጀንሲ ካለህ ኤጀንሲ
ወይም ደግሞ ኤጀንሲ ስለኖረ 30% ይቆረጥብሃል ኤጀንሲ ባይኖርም 30% የሚቆረጥብህ ኦኬ ኤጀንሲ ካለ ለኤጀንሲ ይከፈለዋል ኤጀንሲ ካለ ደግሞ ለፕላትፎርም 30% ታስገባለታል ያው ገቢህም ፊክስድ ነው አንድ አይነት ነው የሚሆነው ሶ የልጁን ገንዘብ አይደለም የሚበላው ወይም ደግሞ ኤጀንሲ ሲኖር ካንተ የሆነ ተቆራጭ ቢደረግ እኮ እንደዛ ይሆናል ተቀላ ልክ አንተ አሁን ኤጀንሲ አይኖር 30% ይቆረጥብሃል ኤጀንሲ ኪያስክ ደግሞ ለኤጀንሲ ስለሚከፈለው 45% ይቆረጥብሃል ብትባል እኮ ይሄ ልጅ የኔ ገንዘብ ነው የሚበላው ማለት ነው የሚሻለኝ ኤጀንሲ ባይኖር ነው ትላለ ኤጀንሲ መያዝ ትልቅ ጥቅም አለው ሲቀጥል ኤጀንሲ መሆነ ትልቅ አድቫንቴጅ አለው ለምን ይሄ ኔትወርክ ለመገንባት ትልቅ ኢንካም አሁን ላይ ያለው እሱ ነው አሁን ላይ እኔ ምን ጋይድ ታደርጋለህ ብትለይ ሰዎችን ገብቶ ኤጀንሲውን እንዲሰሩ አሁን ላይ ባለው ሁኔታ ገና ማህበረሰቡ አልገባም ገና ተቀባይነቱ ብዙ አይደለም ሶ አሁን ላይ ገብተን ኔትወርክን ሰርተ ብትቀመጥ ነገ ከነጎዳ ሰው መግባት ካቆመና ሰው ገብቶ ካለቀ ወደ ፕላትፎርምነት እንገለብጠዋለን አሁን ዛሬ ላይ ታይተዋል ገብተ ከሆነ አዲስ ልጆች ነው ላስረዳችሁ ምናምን ነው የሆነ ዘመን ይመጣል ይሄን ቪዲዮ ታያዋለ የዛን ጊዜ የሆነ ዘመን ይመጣል ያ ዘመን ምንድነው አርት ማሳያ ወይም ሶሻል ሚዲያ ሆኖ ታያዋለ በኢንስታግራም ምናምን ሃይማኖት ካለ ሃይማኖት ተሰብካለህ አርት ካለ አርትን ታሳያለህ የተለያየ ነገር የሚደረግበት ቦታ ይሆናል ይገለበት አሁን ላይ ሰው ባለው አየር ነው የሚንቀሳቀሰው አሁን ላይ ያለው አየር ኤጀንሲነት ነው ኤጀንሲነት ሆኖ ቢሰሩ አሁን ላይ ጥሩ ነው ነገ ከነጎዳ ሰው እንደ ቲክቶክ ምናምን ቫይራል ከወጣ በኋላ ወደ አርታችን ፕላትፎርሙ የሚፈልገውን ነገር ይዘደሙ ይቀጥላል በዛው ገቢውም ያው በእንደዛው አይነት በየሂደቱ ይቀጥላል አያቆም ፖፕ እንትን ነው ባይዘው የሩጫ ሜዳ ነው ምንም መድረሻ የለም በቃ የምትባለው ቦታ የለም ፕራይቬት ኮል የሚባል ነገር ፕራይቬት ኮል የተነሳ ሐሳብ ነው ይሄ ቲክቶክ ላይ አንድ ልጅ አንስቶ ሰምቻለሁ ፕራይቬት ኮል ምንድነው ፕራይቬት ኮል ልጅ ያነሳውን ሐሳብ ልንገርህ ልክ እንደ ቅድም ሴቶች መጠቀሚያ እንዳልከው ልክ እንደዛ ያደርግና ከዛ ፕራይቬት ኮል ያደዋውላቸዋል ከዛ በኋላ እዛ ላይ መጥፎ ነገር እንዲያደርጉ ይፈቅድላቸዋል የሚል ነገር ነው ያነሳው ልጅ እሺ ግን ኬት እንዳመጣው አላውቅም ወንድና ሴት ያገናኛል ፖፕ የሚል ነገር ነው ያነሳው ፕራይቬት ኮል ማለት ትደዋወላለህ ሶስተኛ ወገን አይገባብህም የሚፈልገው ነገር እዛ ጋር እንድታደርግ ይፈቀድልሃል ኖርማል ኮል ማለት ተደዋውሎ በዛ ምናምን አሁን ወደ ሪሌሽንሺፕ የሚገባሉ ቪዲዮ ፖፕ ሲመሰረት መጀመሪያ አካባቢ ነበር የሆነች ወራቶች ከዛ ወዲያው ተዘጋ በቃ አይጠቅም ይሄ ነገር አይጠቅም ተብሎ ተዘጋ የለም እስካሁን ድረስ ፖፕ ላይ ተገናኘንም ብለው ደግሞ ስም እንዳያጠፋ የለም እስካሁን ድረስ ድራሹ ሰው ሲያወራ ፕራይቬትም ኮል ይሁን ምንም ነገር ሐሳብ ሲነሳ በማስረጃ ይሄው እዚህ ጋር እኮ እንደኛ አሁን በማስረጃ ነው ያወራው ስንት ከፈለኛለህ በማስረጃ ነው እና ሌላም ሐሳብ ኔጌቲቭ ሐሳብ ስታመጡ በማስረጃ ይሄ ነገር ሁሉ ጊዜ ተናገረናል እንደዛ አሁን ይላክልኛል ገብቼ ሳይ ተጨባጭ ነገር አላነሳም እንዲህ ነበር እንዲህ ይሆናል እንዲህ ቢሆንስ ይፍታሻራ ምን ሰጠው እንዲህ ቢሆንስ ተብሎ ዝም ብሎ በግምት ሰው እንዲህ ቢሆንስ አረ እንደዛ አይነት ነገር አይደረግም የቴክኖሎጂ ዘመን ያለንበት ሰው ስለዚህ አሁን ቢሆን በማስረጃ ንቶሎ ለማለት ነው የፈለኩት ፖፖ ጉዳት አለው ብለህ ይሄ ጉዳት አለው ፖፖ ብለህ የምትጠቅሰው አንድ ነገር ይኖራል ጉዳት አለው ብዬ ማምነው የታወቀ ነገር ነው ቁማሩ ነው ራስ መቆጣጠር ማችል ልጅ ወይም መጥፎ ስበና ያለህ ልጅ ከሆንክ ትበላሻለህ ያበላሻል አይባኛል አንዳንዴ በቃ ካፑጡ ምንላችሁ ሰዎች አሁን እቺ ቲክቶክ ላይ ወጣ አር ያለችው ልጅ 1.5 ሚሊዮን ተበላው ያለችው ልጅ ጓደኞቿ እኛ ጋር ይሰራሉ ኦኬ የሷ ጓደኞች ሚሊዮነር ሆኗል በቃ በዚህ በፖፕ የተነሳ ሰርተው ማለት ነው እንደውም የሆነ ሰዓት ላይ ነግሯት ነበር በቃ አራንቺ በቃ ይሄ ቁማሪ ብቃሽ ቡጭ ከዛ ብሏት ወጣ አዳራን ስትጫወት አድራጧት 200 ሺህ ተበላው ይያለች ራስ መቆጣጠር የሚባል ነገር የለም ሶ ለእንደዚህ አይነት ሰው ቢቀር ነው የሚሻለው ባይገው ነው የሚሻለው ራስን ተቆጣጠር መጥፎ ስብና ካለ መጥፎ ስብናን ይጨምራል ሶ እንደዚህ አይነት ነገር ባይሆን እቺ ልጅ አሁን ታልኩ ልጅ አሁን እቺ የምትለው ልጅ 1.5 ሚሊዮን ተበላው የምትለው ልጅ 33 ሚሊዮን በቀን ዊን አርጋ ታውቃለች 33 ሚሊዮን ማለት ወደ ኢትዮጵያ ብር ስታመጣው ወደ 800 ሺህ ማለት 800 ሺህ ብር በአንድ ቀን ዊን አርጓት ሰጥቷት መልስ አስበላት ይጨምርልኛል ብላ ማለት ቁማርተኞች ይቅርባችሁ ነው የሸረፈዲን መልእክት ይቅርባችሁ ያልኩ ነው እኔ ሁሉ ጊዜ የምመክረው ባይዘው አንድ ሰው እኔ ቁማር አንድ ቀን አበረታትቼ ማላቅ ያው ውሸቴን ከሆነ ኮሜንት ላይ ተነበዋለህ አንድ ቀን እኔ ቁማር ተጫዋቱም እንደዛ አድርጉ ብዬ ማላቅም ሁሉ ጊዜ ተጫዋቱ የምታወቀው በዛው ሲጀመር ነው ቁማር ተጫዋቱ ወይ ነው የምታወቀው ሶ ስለዚህ ቁማር ለለመደ ሰው ወይም ደግሞ ቁማር መጫወት ለሚፈልግ ወይም የቁማር ሱስ ያለበት ሰው ፖፕ ላይ
ስለ ፒኬ የመጨረሻ የምትጨምርልን ነገር አለ? የመጨረሻ ስለኔ ፒኬ ምናልባት አሁን በቅርቡ አሁን ፎንቴ ገብተው ፒኬ ሲጫወቱ ነበርና ትልቅ ላነሳ የፈለኩት ሐሳብ ምንድነው ቲክቶክ ላይ ያለውን ነገር እዚህኛው ላይ ማምጣት እንችላለን። አሁን ፎንቴ ሆልታ ገብተው አሁን ፒኬ ተጫወተ በ15 ደቂቃ ወደ 200 ሺህ ብር የሚጠጋ ብር ነው ያገኘው። እሺ ከገባ እንግዲህ ገና 10 11 ቀን ምናምን ግን የሚገርም ገንዘብ ነው የሰራው። ታዋቂነቱም ስላለ ነው ያለ ማዋሸት። ግን መስራት ይችላል ማድረግ እንችላለን። እኔ የተጫወቱት ጌም አለ ስክሪንሾት ላሳይ ይችላል። በ15 ደቂቃ 38 ሚሊዮን ዊን ያደረኩት። እሺ ወደ 1 ሚሊዮን ብር ማለት ነው። ወደ 700 ሺህ ብር የሚጠጋ ብር። እሺ በ15 ደቂቃ የሰራሁት ጌም ላይ ያሸነፍኩት። ያንን የቲክቶክ ላይ ያለው ጌም በ15 ደቂቃ እንደዛ ይገኛል 1 ሚሊዮን ይገኛል ማለት ያው የጊፍተሮች እንትን ነው። አሪፍ ጊፍተሮች አሉ ማለት ነው። ብዙ ጊፍተሮች አሉ። ብዙ ጋይድ ያረኳቸው ልጆች አሉ። አሁን ብዙ ስማቸውን በጠቅስ ድረስ የሚሉ ልጆች አሉ። አሜሪካዊ ናቸው። አሜሪካ ውስጥ ናቸው። ፖፖን ያሰዷቸው እኔ እነሱ ሲገባቸው በኋላ ጊፍተር ሆነ እዛው ኦኬ በሚሊዮን ነው ጊፍት የሚሰጡ። በቃ ለነሱ እንማራለች ዶላር ለነሱ ስለያራለ ይሄ እንትን ላይ ዩቲዩብ ላይ ማን ነው እንትን ላይ ያለውን ነገር ቲክቶክ ላይ ያለውን ነገር አንበሳ ወረደ እንትን ወጣ የሚለው ነገር ፖፖ ላይ ብናመጣው መስራት እንችላለን የሚለው ነገር ለማሳየት ፈልጋለሁ። ስለዚህ እንደ ሶሻል ሚዲያነት እንጠቀመው ነው ባጭሩ። እጅግ በጣም አርገን እናመሰግናለን። ከወጣቱ ፖፐር ወይም ደግሞ ከፖፖ ባለሙያ ጋር በአለም 8ኛ ኦር ደግሞ ከዓለም 8ኛ ከአፍሪካ አንደኛ ሆኖ ፖፖን እየመራው ያለው ወጣት ጋር የነበረን ቆይታ ይሄንን ይመስላል። ጨዋታችንም ያልቀርልን በቀጣይ ስለ ባይናንስ እንደዚሁም ደግሞ ስለ ፖፖ ደግሞ ኢንተርናል ነገሮች እንዴት አከፋፈቱን እንዴት አሰራሩንስ ያሳየናል በሚሉ ቪዲዮዎች በቀጣይ እንመጣለን። የዛሬው ቪዲዮአችን ግን እዚህ ላይ ይተነቀቃል። የዚህን ፕሮግራም በስፖንሰር አድርገው ያቀረቡላችሁ ወሎ ሪል ስቴት የምን ጊዜም ብራንድ አምባሳደራችን ነው። ፕሮግራማችንን ስፖንሰር የሚያደርግልን ወሎ ሪል ስቴት ነው። በቀጣይ ደግሞ ሁለተኛ እንደዚህ ፎብልጭ እንደዚህ ዝንጥ እንደለ ያደረገኝን ኒዛም ፋሽንን አመሰግኑልኝ ይፈልጋለሁ። ሸጋ ቲዩብ የዛሬ ሳምንቱ ፕሮግራማችን ይሄንን ይመስላል። በቀጣይ ሸረፈዲን ምን እንጠይቅላችሁ ኦር ደግሞ ምን አይነት ፕሮግራም ይዘን እንጣ በቀጣይስ ማን ይምጡ ባይዘው ለሚቀጥለው ፕሮግራም አንድ በጣም የሚገርም ስፔሻል ገስት አለን። እጅግ በጣም የማትጠብቁት እጅግ ሁላችሁም የምትወዱት ስፔሻል ገስት አለን። ስሙ ይነገር አይነገር ስሙ ይነገር ስሙ አይነገርም ግን እጅግ በጣም የሚገርም እንግዳ ሁላችሁም በፖድካስት ታሪክ የምትፈልጉት የምትወዱት እንግዳ በቀጣይ ይዘንላችሁ እንመጣለን። ቻናላችንን ሰብስክራይብ ያደርጋችሁ ሁላችሁም እንጠብቁን በታላቅ እንትና ጠይቃለሁ። ወንድሜ ሸረፈዲን አክብረን ስለመጣ ለሰጠን ሰፋፊ ማብራሪያዎች እጅግ በጣም አድርገን እናመሰግናለን። ቤትህ ነው። ኤኒ ታይም ሐሳቡ አሳይቶች ሲኖሩ ደግሞ መተህ ቤታችንን ተጠቅመህ ማንኛውንም መልእክት ማስተላለፍ እንደምትችል በዚህ አጋጣሚ ነገራለሁ። በመጨረሻ የምትለው ነገር ካለ? በመጨረሻው እናንተ ነው ማመሰግነው። በዚህ ደረጃ ግልጹ ናችሁ ያለውን ነገር ቀርባችሁ እንደ ሰው ቁጭ ብላ ማማት ትችላላችሁ። በዛ በኩል ኔጌቲቭ ሐሳብ ያነሳ ብዙ ነገር ማንሳት ስትችሉ ትክክለኛው መረጃ ከታማኝ ከሆነ ምንጭ በመረጃ በሚታይ ሊሆን ይችላል በሆነ ሳይሆን በሚታይ ነገር ጋብዛችሁኝ ያለው ነገር በግልጽ ስላወራን በጣም ደስ ብሎኛል። ከመለ በላይ ላመሰግናችሁ እወዳለሁ። በጣም እጅግ በጣም አርገንኛ ምናመሰግናለን። የዛሬው ፕሮግራማችን ይመስላል። ወሎ ሪል ስቴት እና ኒዛም ፋሽን እናመስግኑልኝ።